السلام عليكم تقبل الله منا ومنكم السلام عليكم تقبل السلام عليكم ورحمة الله وبركاته يا تكبراتو ተመልካቾቻችን እንደምን ቆይታችኋል እንኳን ለ1444ኛው ዓመተ ሂጅራ የኢድል ፍጥር በዓል በሰላም አደረሳችሁ ኢድል ፍጥርን ከኛ ጋር ያሳለፋችሁ ስለሆነ ኢዱን ደመቅ አድርገንኛም ደግሞ ወደናንተ የምናቀብላቸው ፕሮግራሞች እየተመለከታችሁ ስለሆነ እጅግ አድርገን እናመሰግናለን አሁንም ደመቅ ያሉ ፕሮግራሞች ወደናንተ መድረሳቸውን ይቀጥላሉ አሁን በዚህ ሰዓታችን ላይ ደግሞ የአርራህማን ተጓዦች ሁለት አደራ በአዳማ ከተማ የተከናወነ የመድረክ ፕሮግራም ደመቅ ብሎ አልፎ ነበር ምን ይመስል ነበር ምን አይነት ኩነቶች ተከናውነው አልፈዋል ስንል ለመጠየቅ እዚህ ስቱዲዮ ተሰይመናል አብዱራህማን ኩሉ አም ወአንተም ቢኸይር ተመልካቾቻችን በድጋሚ እንኳን አደረሳችሁ ለማለት እንወዳለን እንግዲህ አፍሪካ ቲቪ በዘንድሮ ዓመት በጣም በተለይ እናንተ በተደጋጋሚ የመጣ ነው ከጧት ጀምሮ ስቴዲየም ላይ ነበር ካንተ በቀጥታ ስርጭታችን ከዛ በኋላ በአፍጥ ምንድነው ኢድን ከአፍሪካ ቲቪ ጋር ወደ 3 ሰዓት አካባቢ አብረን ነበርና ከዛ አሁን ደግሞ ከወንድም እስማኤልም ጋር አሁን ተመልሰን መተናልና ያው ትንሽ የኢዱ ቀን ኦልሞስት በስራ አልፏል ማለት ነውና እንኳን አደረሰ እስማኤል እንኳን ደህና መጣ እንኳን አደረሰን እንኳን በሰላም ተገናኘ መርሃባ እንግዲህ ያው የአርራህማን ተጓዦች ምናልባት ወደ ኋላ ላይ መለስ ብለን በደንብ እናብራራለን ከእስማኤል ሐሰን ጋር የዳዋ መድረክ በዚህ ዘመን እንግዲህ ዳዋ በጣም ተዳክሟል ይባላልና ብዙዎቻችን ካስተዋወሳችሁ እንግዲህ 1990ዎቹ በተለይ መጀመሪያ 1990ዎቹ ከመሃል ከ95 በኋላ የነበረው ያለው ትውልድ የነ ዶክተር ዛኪር ይሄ ካሴቶች ነበሩ ከዛ በኋላ ግን በካሴት ተቀርጾ የመጡ ዳዋዎች ናቸው የቀረጹን ብለን እናስባለን በተለይ ደሞኛ ይሄ የ90ዎቹ ትውልድና እነዛ ካሴቶች ቀላል አስተዋጽኦ አልነበራቸውም ከዛ በኋላ ግን ይሄ 2004 አካባቢ ላይ የነበረው የአህባሽ በተለይ በመንግስት ስፖንሰር የመጣው አቂዳ ብዙ ነገሮችን አበላሽቶ ነበርና ከዛ ቀጥሏል ነገሩ አይደለ ዳዋ በጣም የተዳከመበት ዘመን ነውና የአርራህማን ተጓዦች ምናልባት እንግዲህ የዳዋውን መድረክ በተለይ ደግሞ በአርት ወንድም እስማኤል ሐሰን በፊልሙ ዓለም በጣም ይታወቃል አርት ላይ ይጠበባል ብዙ ጊዜና በዚህ በአርት ተዋዝተው ዳዋዎች እንደ አዲስ እንዲያንሰራሩ ዓላማ አድርጎ የመጣ መድረክ ነው ምናልባት በሰፊው እናነሳለን ይሄ ብቻ አይደለም ዓላማው እና ይሄንን ዓላማ አንግቦ የመጣ መድረክ ነው ቀደም እንዳነሳው እንግዲህ የአዳማ መድረክ ላይ ነው ሁለተኛው መድረክ ነው አዲስ አበባ ኤሊያና ላይ ነበር ከዛ በፊት በነገራችን ላይ ድሬዳዋም ላይ ነበርና ከጊዜ ወደ ጊዜ ያደገ ኮንተንቶቹም እየተቀየሩ የመጣ መድረክ ነውና ያው እነዚህ ነገሮች እናነሳለን በጣም በድጋሚ ስለመጣ በጣም ደስ ብሎናል ግሩም ነው ጥሩ ቆይታ እናሳልፋለን አብረን መቼም ኤድ ነው ኤድ እንደመሆኑ መጠን ደግሞ አብዛኛዎቹ ፕሮግራሞች ደግሞ ኤድን በደንብ ሊገልጹ የሚችሉ ነሺዳዎች ያሉበት በቲያትር በተለያዩ ኩነቶች ደግሞ የታጀቡ ናቸው የተለያዩ መልእክቶችም እንደዚሁ የተላለፉበት ናቸውና እያንዳንዳቸውን እያየን ኢዱን ከተመልካቾቻችን ጋር እናሳልፋለን ኤድ እንግዲህ ብዙ መልክ አለው አይደለ ከዚህ ከቤተሰብ መጠያየቅ ጋር ዚያራው ጋር እንደዚሁም ደግሞ አንድ ቤት ውስጥ ሆነ ፕሮግራሞችንም እየተመለከቱ ምን ይያሉ ሰዎች ያሳልፋሉ እንግዲህ የኢዱ ዕለትና እኛንም እየተመለከቱ እንዲያሳልፉን ጋብዛለን እስማኤል ሐሰን ኢሳም ሐበሻ በሚለው ደግሞ በሌላኛው ዓለም ይታወቅ ነበርና አብዛኛው ሰው እስማኤል ለማለት አሁን ተቀናው እንጂ እንዴ ለምደው በሚል ነው በረገራችን ላይ ተጋገሙት ኢሳም ሐበሻ ነው እስማኤል ሐሰን በሚለው ነው እንግዲህ ምናልባት እነዚህ ሐሳቦች ጠንካራ ናቸው መድረኮቹ ብዙ ጊዜ መድረክ ሰው የተሳተፈበት ነገር እስላም በባህሪው የማህበራዊ ህይወትን ማህበራዊ ነገሮችን የሚያበረታታ ነውና መድረክ ለዛ ነው ለየት ያደርገዋል የሆነ ትኩረትን ይሰባልና እነሱ ነገሮች እናነሳቸዋለን እንደው ምናልባት እንደመነሻ እስማኤል ሐሰን እንግዲህ እዚህ መድረክ ከመጣ ይቀር የሆነ ነገሮች እናነሳ ደስ ይለኛል ትውልዱ ደሴ ነው ማህበራዊ ህይወትም እዛም በጣም ሰፊ ነው ከዛ ወደ አዲስ አበባ መጥቷል ብዙ ሰዎች አሉ እኛም የምናቃቸው ሚስጥሮች አሉ ቤተሰብ ላይ በጣም ጠንካራ ተሰስራለው እስማኤል ሐሰን በትዳሩም ላይ ከጓደኞቹም ጋር በግል እስከምናቀው ድረስ ይሄ በቃ ጠንካራ ነገሮች አሉ ሰው ጋር ኮንታክት የማድረግ አሁን ስቱዲዮ እንኳን ከመጣ በኋላ ብዙ ጊዜ አድርገነው ማናቀው ከባለቤቱ ጋር ሲደዋወል ምናምን ታይዋለህና በጣም ጠንካራ ሶሻብል ነው የቀረጸን ነው እንጂ እንደዚህ ልንጀምር ነው እንዲያለ ነበር ይሄ በጣም የሚገርም ባህሪ ነውና ምናልባት ዛሬ ኢድ ነው እስማኤል
ብዙ ሰው ጋር ተዋወቃለህ በተለይ ፊልሙ ዓለም ላይ ብዙ ሰዎች ጋር ብዙ ባለሙያ ጋር ትገናኛለህና ያም የራሱ ህይወት አለ ቤተሰብ ህይወት አለ ከደሴ ጀምሮ እስኪ እንደው እስካሁን ድረስ በዓል እንዴት ነው የምታከብረው ምን አይነት ዘይቤዎችን ትከተላለህ خير በዛ ያለ ጥያቄ አረክብኝ خير ከመጀመሪያው ስንነሳ ቢስሚላህ ሰላቱ ሰላም አላ ረሱላህ ሰለላሁ ዐለይሂ ወሰለም የረህማን ተጓዦች መድረክ ሁለት አደራ በዋናነት ያሰባሰበን እሱ ነው የአዳማውን ፕሮግራም ለአይድ በዚህ መልኩ እንዲመጣ አዳማ ያሉ ጀማዓዎች ወንድሞች ኡስታዞች መሻይኾች የበኩላቸውን አስተዋጽኦ አድርገዋል እያዩትም ነው በዚህ ሰዓት እናመሰግናለን ሙሽዶቹ ደስ የሚል ቆይታ ነበር አይ ቲንክ 6 ወር አካባቢ አዳማ ላይ ነበር ብዙ ስራዎችን የሰራነው እዛ ነው ቀረጻውም ክፍለ ሀገር ላይ ይበዛል ብዙ ስራው ቁጭ ብለን 6 ወር ቁጭ ብለን የሰራነው አዳማ ላይ ነው ስለዚህ አዳማ ጥሩ ትዝታለን ከአዳማዎች ጋር ኢንሻአላህ ይሄን ፕሮግራም በዚህ መንገድ ይዘነው መተናል የረህማን ተጓዦች መድረክ ሁለት አደራ ይሄ የአዳማው ፕሮግራም ነው እንዳጠቃላይ የረህማን ተጓዦች መድረክ አንድ የዛሬ አመት ለበይክ በሚል አዲስ አበባ ኢሊያና ላይና ድሬዳዋ ላይ ሰርተናል ይሄኛው ረህማን ተጓዦች መድረክ ሁለት አደራ ነው ያኛው አንድ ነው ለበይክ ነው ይሄኛው ሁለት ነው አደራ ነው በአደራ ደግሞ ኢንሻአላህ ሚኒመም 7 ሀገር ውስጥ ሎካሊ 7 ሀገር አስበናል ኢንሻአላህ ከሎካል ውጭ በኢዝኒላህ ኬንያ ታንዛኒያ አፍሪካ ቲቪ የሚደርስባቸው ቦታዎች ላይ የሚሄድ አሰባለን ኤርትራ እና ጅቡቲ ሶማሊያ እነዚህ ቦታዎች መድረስ ፍላጎት አለን ያ ረህማን ተጓዦች እንደስሙ ነው አላህ የሆነት ያ ረህማን ተጓዦች አርገን ለሙስሊሙ ሶሳይቲ ስፔሻሊ ወጣቱ የሚገናኝበት አንዱ መሻይኽ የሚገናኙበት ሰበብ መድረክ እንደሆነ እንፈልጋለን ያንዳንዱ መድረክ በቁርአን እንዲከፈት እንፈልጋለን አፍሪካ ቲቪንም ስንመርጠው ከዛ አንፃር ነው ከአፍሪካ ቲቪ ጋር መስራቱ ሌላለው ሸረፍ ነው ላለው ቢኮዝ መስመሩን ጠብቆ መሄድ ላይ አልহামዱሊላህ ጥሩ ናቸው እነሱ ጋር የሰራውም ስለሆነ ሳይሆን ሐቁ እሱ ስለሆነ ከዛ አንፃር የረህማን ተጓዦችን በዚህ መንገድ ይዘነው መተናል ለ724 ከዛ ቀጥሎ የጠየቀኝ ጥያቄ አለ ወደዛኛው ልመለስ አዳማዎችን አመስገኛለሁ አብሮኝ የሰሩ ብዙ ሰው ነው ያሳተፈን ያለ ነው እንደውም አብዱራህማን ለባለቤቴ ለከልኝ መልእክት አለ ደርሶኛል እንዳትደክም ባዩ የሚል መልእክት ልቆብኛል ሹክራን ሐቢቢ አው የሚያደክም ነገር አለ እኛ ደግሞ ትንሽ ቀዶ አለብን መሰለኝ እና ኢንሻአላህ አንደክምም ሌሎች ወንድሞች ጋር ግን ወደፊት ወደንብ መራመድ ያስፈልጋል ከአዲስ አበባ ወጣ ብሎ እንደዚህ አዳማ ድሬዳዋ ጀማዎች ጭሮ ያሰበ ልጆች ደሴ ሁሌ ዙሪ ደሴ ስል እንተ ከደሴ ተጣም ቢልኝ እና አፋር ሶማሌ ጅጅጋ ያሉ ወንድሞች ኤርትራ አሉ ብዙ ወንድሞች ኢንሻአላህ ለመተሳሰሪያ ለመገናኛ ምክንያት እናረጋዋለን ቀደም 95 አካባቢ ያልከው የኛ ትውልድ ብለን የምንጠራው የተሰራንበት ብለን የምንለው ወቅት አለ ለዛ ደግሞ ትንሽም ቀደም እንበል የዛሬ 67 አመት አንድ ቪዲዮ አይቻለሁ ትልቅ መሻይኾች ኢንትሪ ላይ አውራድ ይያሉ ትልቆች በጣም እነ ሸህ መሐመድ ሳኒ ሐቢብ እነ ሸህ መሐመድ ወሌ ትደነግጣለህ ምንድነው አላማው ቢይ ጠየቁ ትንሽ ነው ቪዲዮን ያየሁት ኢንትሪ ላይ ኮን እንደዚህ እንጨት ይዘው ሁሉ ዚያራ ጉዞ ዳስመራ ነው ጉዞ ደሴ ነው ባጅብ ነው ሰው የሚቀበላቸውና ትንሻችን ፈለግ ይመከተል ያንን መሆን ባንችልም ትንሽ ፈለጉና መጣለም ያስባለሁ ከአፍሪካ ቲቪ ጋር ኢንሻአላህ አላህ ይፈቀደው ቦታ ሁሉ ረህማን ተጓዦችን ይዘን እንዞራለን በያስባለሁ خير يا رحمن ተጓዦች መድረክ ይሄ ነው ስለስተዳደገ ይጠየቀኝ ኢድ እንዴት ነበር ደሴ እዚህ ወላሂ ረጅም ነው ዝም ብለን እናሳጥረውና ባጭሩ የደሴ ሌላ ነው የአዲስ አበባ ሌላ ነው ደሴ ብዙ በሰርዳ አይሆንም ያው ደሴ ነው በቃ እዚያ ያለ ቴስት እዛው ጋር ነው ያለው ቀጣይ ስለምናያቸው ነሽዳ ወደ ዚያሚን በጀማዓ ነሽዳ የቀየርናቸው ስራዎችም ላይ ቅድም ስናወራ ነበር ቀጣይ እንመጣባቸዋለን ብዙ ትዝታ አለ ከዒድ ጋር እኔ ብየዋለሁ ስቴጅ ላይ ዒድ ሰላት ላይ ብየዋለሁ ታቻምና ለአምና ለዘንድሮ አላህ ያደረሰን በቁድራው አንሮ እና ያንን ማንሳት ሰውን በኸይር ያለፈው ነገር እንዲያስታውስ
አንዳንዴ ራስህን ትፈትሽበታል ለኔ ጠቅሞኛል ሸጠላህ አላህ ኸይር ምን እንደሆነ ይክፈለው ያን ያዝናት ተርቢያ ነች ብዙ አመት ይመነዘርናት ዘመርከዚ ተያዘች ተርቢያ ነች ብዙ አመት ትዝታዎቻችንም ከዛ ጋር የተሳሰሩ ለዛ ነው ወደ ነሽዳው ስመጣ ነሽዳውን ዚያሚን ያደረግነው ዚያሚን ሚንስ ድሮ እንደምንለው በጀማዓ አደረግነው ነው ሚላ ኮንሰፕት ያለው እና ليس لغريبون ወደዋለሁ እሱንም ዱንያ ሙጬ ጽሁፍ ይመስለኛል ታቻምና ለአምና ደግሞ ኑር ሁሴን الله يرحمه اخره ሄዷል የሱ ጽሁፍ ይመስለኛል ካልተሳሳትኩኝ ያንን ትዝታ ስቴጅ ላይ ኤድ ሰላት ላይ ስንል ማይወሶ በሙሉ እንደሚያለቅስ አቅ ነበር አሁን ደግሞ ብዙ ሳያጣንበት ወቅት ነው በቃ ብዙ ሰው አተህ ያዘንበት ወቅት ነው እገሌ ካልክ ብዙ ነው አንዳንዴ በብዙ ሰው ማል አንድ ሰው ሲጎል አንድ ሰው አሁን ብዙ ነው የትኛውን ብለየትኛው ተላለ እና ከዚህ ወቅት አንፃር ليس لغريبونና ታቻምና ለአምናን አንድ ላይ አድርገን ይዘውን የመጣነው አለ ሙሉ ትዝታው ደሴ መርከዝ ነው ግሩም ነው ብዙ የሚነሱ ሐሳቦች አሉ ያነሳን እንደዚሁ ደግሞ ያወራን እንቀጥላለን የአርራህማን ተጓዦች ሁለት አደራ ባዳማ በጣም ደመቅ ብሎ እንዳለፈ እንግዲህ አስተውለናል እና አፍሪካ ቲቪም ደግሞ በቀጥታ ይሄንን ፕሮግራም ሲያስተላልፈው ነበር እዛ ግን በጣም ብዙ ትዕይንቶች አሉ በግልጽ በደንብ ተደርገው ወደ ሚዲያ ያልመጡ እነኚህ እንደዚሁ የግሩፕ ነሺዳዎችም እንደዚሁ አሉና እንከታተልና ተመልሰን ስንመጣ ሌሎች ሐሳቦችን ያነሳን እንቀጥላለን ተመልካቾቻችን ከኛ ጋር ቆይታ እንድታደርጉ አሁንም እንጋብዛለን አብረን ቆይታ እናደርግ በድጋሚ እንኳን ለ1444ኛ ዓመተ ሂጅራ የኢድ አልፍጥር በዓል በሰላም አደረሳችሁ السلام عليكم تقبل الله منا ومنكم السلام عليكم تقبل أعوذ بالله من الشيطان الرجيم بسم الله الرحمن الرحيم إن الله يأمركم أن تؤدوا الأمانات إلى أهلها وإذا حكمتم بين الناس أن تحكموا بالعدل إن الله نعم ما يعظكم به إن الله كان سميعا بصيرا يا أيها الذين آمنوا أطيعوا الله وأطيعوا الرسول وأولي الأمر منكم فإن تنازعتم في شيء فردوه إلى الله والرسول إن كنتم تؤمنون بالله واليوم الآخر ذلك خير وأحسن تأويلا ألم تر إلى الذين يزعمون أنهم آمنوا بما أنزل إليك وما أنزل من قبلك يريدون أن يتحاكموا إلى الطاغوت وقد أمروا أن يكفروا به
وقد أمروا أن يكفروا به ويريد الشيطان أن يضلهم ضلالا بعيدا وإذا قيل لهم تعالوا إلى ما أنزل الله وإلى الرسول رأيت المنافقين يصدون عنك صدودا فكيف إذا أصابتهم مصيبة بما قدمت أيديهم ثم جاءوك يحلفون بالله إن أردنا إلا إحسانا وتوفيقا أولئك الذين يعلم الله ما في قلوبهم فأعرض عنهم وعظهم وقل لهم في أنفسهم قولا بليغا وما أرسلنا من رسول إلا ليطاع بإذن الله ولو أنهم إذ ظلموا أنفسهم جاءوك فاستغفروا الله واستغفر لهم الرسول لوجدوا الله توابا رحيما فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في أنفسهم حرجا مما قضيت ويسلموا تسليما ولو أنا كتبنا عليهم أن اقتلوا أنفسكم أو اخرجوا من دياركم ما فعلوه إلا قليل منهم ولو أنهم فعلوا ما يوعظون به لكان خيرا لهم وأشد تثبيتا وإذا لآتيناهم من لدنا أجرا عظيما ولهديناهم صراطا مستقيما ومن يطع الله والرسول فأولئك مع الذين أنعم الله عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا ذلك الفضل من الله وكفى بالله عليما صدق الله العظيم النافقوت ينترى بسم الله والصلاة والسلام على رسول الله صلى الله عليه وسلم ስሜ እስማኤል ሐሰን ይባላል ተወልጄ ያደግኩት ደሴ ነው ከቤተሰቦቼና ከመሻይኾች ፊት ስለቆምኩ ዛሬ ሼህ መሐመድ አንሲን እዚህ ስላየሁት ደስ ብሎኛል
ሻሃሚን ኢብሮ ኡስታዝ ሰውድ ሁላችሁም አክብራችሁን ስለመጣችሁ እናመሰግናለን። ኸይር ስለ 724 ሚዲያ መናገር ያለብኝ ትንሽ ሐሳቦች አሉ። 724 ሚዲያ የረህማን ተጓዦች መድረክ 2 ከአፍሪካ ቲቪ ጋር በመተባበር የመጀመሪያ መድረካችን ነው አዳማ ያደረግን ያለ ነው። ኢንሻአላህ ወደ ድሬዳዋም ወደ ሐረርም ወደ ደሴም ጅማም እኛ 7 አስበናል። በኢዝኒላህ ከዛም በላይ እንሄዳለን ብለን እናስባለን። የምናቀርባቸው ፕሮግራሞች እስከዛሬ ከተለመዱት በይዘት ትንሽ ለየት ያለ በተሻለ መጠን ወጣቱንም መያዝ ይችላሉ ብለን እናስባለን። እንደ ዓላማ 724 ሚዲያ ሸይኾችና ዱዓቶችን ከፊት አቆሞ መራመድ ነው የሚፈልገው። በተቻለ መጠን የናንተ ድጋፍ እገዛ ከምንም በላይ ዱዓችሁ ያስፈልገናል። 724 ሚዲያ ከዚህ በፊትም ተናግሬዋለሁ። ትንሽ ዲፋይን ለማድረግ 7 ቀናት ነው፣ 7 ሰማይ ነው፣ 7 አህጉር ነው፣ 7 የረሱል ሰለላሁ ዐለይሂ ወሰለም ልጆች ብዛት ነው። 7 ከኢስላም እይታ ብዙ ማዕና እንዳለው እናንተ ታውቁታላችሁ። 7 ቀናትንና 24 ሰዓት ደግሞ ሰዓቶችን ይወክልናል ብለን ስላመን ስያሜውን መርጠናል። ከዛ ውጭ በ7 ቋንቋ እንሰራለን። ቋንቋዎች ላይ ታርጌት አድርገናል። ሞስ ፖፑሌሽኑ ትልቅ የሆነባቸውን መልእክቱን ለማድረስ ሪሳላውን ለማድረስ በምንችለው መጠን ኦሮምኛ፣ ሶማሊኛ፣ አፋርኛ፣ ትግርኛ ከሎካል እነዚህን ይዘናል። ከውጭ ደግሞ ስዋሂሊንና አረብኛን እንግሊዘኛን እንጨምራለን። እነዚህ 8 ይሆናሉ። እኛ በዋናነት ግን 7ቱ ላይ እንሰራለን ብለን እናስባለን። 724 ሚዲያ 4 ዊንግ አለው፣ 4 ቅርንጫፎች አሉት። አንደኛው ማስታወቂያ ስራ ነው። ማስታወቂያን ስራ አሁን በተቀስቋቸው ቋንቋዎች በሁሉም ማስታወቂያ እንሰራለን። የምንሰራቸው ማስታወቂያዎች 100% ሸሪዓን ብቻ ታርጌት ያደረጉ ናቸው። ከአገልግሎትም ካቀራረብም ከዛ መስመር አንወጣም በኢዝኒላህ። መነሻችንም እሱ ስለሆነ ወይም እየሸሸን ያለው ወደሱ ስለሆነ ማስታወቂያን ስራ በዋናነት ጀምረናል። እሱ ነው እየሰራን ያለ ነው፣ እየተዳደርንበት ያለ ነው እሱ ነው። ሁለተኛው አሁን እኛና እናንተ ጋር ያገናኘን ዊንጉ ኢቨንት ነው። ኢቨንት የረህማን ተጓዦች ከኢቨንቶቻችን ውስጥ አንዱ ነው። ቀጣይ የህፃናት መድረኮች ይኖሩናል። ልክ እንደዚሁ በሁሉም ቋንቋ አካታች በሆነ አፋርም፣ ጅጅጋም፣ ትግራይም፣ አስመራም፣ ኬንያም ልንሄድባቸው የምንችላቸው ስራዎች አርትን የያዙ መልእክት የተሸከሙ ስፔሻሊ ህፃን ልጅ ላይ መስራት ትኩረት የማድረግ ሀሳብ አለን። ኢቨንቱ ውስጥ አንዱ የረህማን ተጓዦች ነው። እሱን ጀምረናል። ከዚህ ቀጣይ የምናስበው የምንደረደረውም ወደ ቲቪ ቻናል ነው። ቲቪ ቻናሉ እግር ይዞ ቆመ ብለን የምንለው በ7ቱ ቋንቋ ስንከፍት ነው። ያ ማለት በአላህ ገዛ ካልነው ጊዜ ዘግይተናል። እንዳሰብነው መንገዱ ብዙ ቀላል አይደለም። በአማርኛና በኦሮምኛ የሙከራ ስርጭት ጀምረን 2 3 4 እያለን ኢንሻአላህ 7 ላይ እንደርሳለን ብለን እናስባለን። 7ቱም ቻናል ሲጀምር በአንድ ኮንቴንት ምሳሌ ተወዳጅ ዱዓት ወይም ተወዳጅ በሆነ ፕሮፌሽን ያለን ፕሮግራም ማቅረብ ካስፈለገ በኦሮምኛ ከተነገረ ሆይናት በአማርኛ በአረብኛ በስዋሂልኛ የማይተረጎምበት ምክንያት ኮንቴንቱ ዋይዙ አንድ ነው። በሱ ላይ የተሻለ መልእክት የተሻለ ሐሳብ ሰዎች ጋር እናደርሳለን ብለን እናስባለን በኢዝኒላህ። አራተኛው አሁን የረህማን ተጓዦችን ለየት ከሚያደርገው ሐሳቦች ውስጥ አንዱ ፊልምን በእኛ ቴስት መስራት። የግድ ሐራም ምስሎች፣ ሐራም መልእክቶች፣ ሐራም አስተሳሰቦችን ካላስገባን ፊልም የማይሆን ይመስለን ሰዎች ካለን እሱን በተወሰነ ደረጃ ማረም ያስፈልጋል። ሚዲያ እንደ ሚዲያ የሚቆመው አርትን ሲይዝ ነው። ያለ አርት ሚዲያ የለም። ለአርቱ ወይም ለሚዲያው የሚሆነውን አርት እንዴት እናምጣው የሚለው የሁላችንም ጭንቀት ነበር። አላህ ባገራለን በነበረም ኤክስፒሪየንስ ከኛም ይበልጡ ወንድሞችን መሻይኾቻችን ያማከረን ለዛ የሚሆን ኮንቴንት ክሬት ያደረግን ነው። ከዛ ውስጥ አንዱ ከዚህ በኋላ ሲቀር የምታዩት አደራ የሚል ፊልምና ቲያትርን መርጅ ያደረገ መልእክት አለ። ኢንሻአላህ ከዛ በኋላ እናንተ የምትናገሩት ነገር ይኖራል። እሱ
የአራተኛውን ዊንግ ወይም የአራተኛውን ቅርንጫፍ ማሳያ ነው። ያ ማለት ወደ ትልቅ ፊልም ካምፓኒ መሸጋገር እንፈልጋለን። ሊነሱ የሚችሉ ሊወራላቸው የሚገባ መስራት ያለብን ብዙ ታሪኮች አሉ። የደረሰው ሀያት ገና አልተዳሰሰም። ምንም የተነካ ነገር የለም። እንደ ታሪክ እናንሳ ብለን ካል እንደ ሀገርም ማውራት እንችላለን፣ እንደ አንድ ብሔርም ማውራት እንችላለን፣ እንደ አንድ ሶሳይቲ ማውራት እንችላለን፣ እንደ ዓለምም ማውራት እንችላለን። ሌላው የቀደመንም ብለን ያሰብነውን ፖይንት ነው። ኢንሻአላህ ፊልም ካምፓኒውም ላይ እንመጣበታለን ብለን እናስባለን። እኛ ሀገር የተሰራ ፊልሙ አንዲት ፖይንት ለመናገር ስለፈለኩ ነው። ፊልም ውስጥ ያለ ሀሳብ መመሪያችን ቁርአንና ሐዲስ ከሆነ ድረስ በፈለገው ቋንቋ ቢተረጎም ችግር የለው። ባህልን ብቻ ወይም የሆነ ሶሳይቲ ብቻ ከሆነ ግን ይዛነፋል። የትም ዓለም ያለው ሰው ሊግባባበት በሚችል መንገድ ፊልሞችን በዛ መንገድ እናመርታለን ብለን እናስባለን። ብዙ ሙያተኛ ብዙ የመድረክ ሰዎች ከኛ ወንድሞች ከኛ ልጆች ከናንተ ልጆች ይጠበቃል። እነሱን የማነቃቃት ጉዞ ነው ይሄ ጉዞ። በተወሰነ ደረጃ ይዘነው መጣነው ሐሳብ ላይ ብዥታ እንዳይፈጠር መጀመሪያው ሶሳይቲ ይወቀው ይቻላል ወይ የሚለውን ነገር ለሙያው ቅርብ የሆኑን ሰዎች እንደሚቻል ሰርቶ ማሳየት ያስፈልጋል። ከዛ አንፃር ኢንሻአላህ እሱን ሞክረናል። አጠቃላይ 724 ሚዲያ ይሄን ዊንግ ነው ያለው። ሌላ ጊዜ ኢንሻአላህ በሰፊው የአዲስ አበባ ሚሊኒየም ፕሮግራሙ ላይ በሰፊው የምንገልጸው ይሆናል። አዲስ አበባ ሚሊኒየም ፕሮግራም አለን፣ አርህማን ተጓዦች መድረክ። ቀኑን በትክክል መወሰን ስላልቻልን እዛ ላይ በሰፊው እንገልጻለን። እዛም ላይ መቼ ቲቪ ስርጭቱ እንደሚጀምር ጋዜጣዊ መግለጫዎችን እዛም ላይ እንሰጣለን ብለን እናስባለን በኢዝኒላህ። እስከዛው ሶሻል ሚዲያዎቻችን አሉ፣ ዌብሳይታችን አለ፣ አፕሊኬሽን አለ። አሁንም ላይቭ የተሰራጨባቸው ያሉ መንገዶች አሉ። በነዛ ሰው ጋር መድረስ ሐሳብ አለን። የደረሰን ነው። ኮሜንታችሁ ያስፈልገናል። ቅድም እንዳልኳችሁ ከምንም በላይ ዱዓችሁ ያስፈልገናል። ወደዚህኛው ሐሳብ ስመለስ ይህን ፕሮግራም ለማዘጋጀት አብረውን የቆሙትን ሰዎች ማመስገን እፈልጋለሁ። እንደ 724 ሚዲያም እንደ ግለሰብም 724 ሚዲያ ከአፍሪካ ቲቪ ጋር አብሮ በመስራቱ ለኛ ሸረፍ ነው። 724 ሚዲያ የምንወደው የምናከብረው ተቋም ጋር አፍሪካ ቲቪ ጋር መስራታችን አፍሪካ ቲቪዎችን እናመሰግናለን። አላህ ኸይር ምንዳችሁን ያብዛልን እንላለን። ከዛ በመቀጠል አዲስ ዌይ ቴክኖሎጂ አብሮን እየሰራ ያለ የሶሻል ሚዲያውን አጋሮቻችን ናቸውና መሐመድ እናመሰግናለን። ኢንሻአላህ በዚህም ዘርፍ አብረን እንቀጥላለን ብዬ አስባለሁ። ወደ ግለሰብ ስመጣ ወንድም ሰይድ ሐቢቢ በጣም ለዚህ ስራ ያገዙን ሰዎች አሉ። አብዱረዛቅ እኔ ማመስገን ብቻ ነው የምችለው። እንግዲህ ሌላውን እኔ ምን ማድረግ ስላልቻልኩ አላህ ኸይር ውለታችሁን ይቁጠር። ለኔ ሳይሆን ይሄ ፕሮግራም እንዲሳካ በእናንተ እገዛ አላህን ይዘን በእናንተ እገዛ ነው የመጣውና እናመሰግናለን። ወንድም አህመድ፣ አብዱረዛቅ፣ አብዱረሂም፣ ሲራጅ ሁላችሁም እናመሰግናለን። አብሮን የሰሩት እነ ኡስታዝ አብዱልባስጥ ፊት ለፊት ነው ያለው። ዛዱል መሲር ስፖንሰራችን ነው። የኦሮምኛ ተፍሲር ቁርአኑን ይዞ በመምጣት የምናውቀው ዛዱል መሲር፣ እነሱንም እናመሰግናለን። ኢትዮ ጠቢብ እስላማዊ ስራዎችን በማበረታታት ሁሌም ከጎናችን ያለው እነ ዶክተር አብደላ በጣም እናመሰግናለን። ሌላው ይህን ስራ እንድንሰራ ቤቱን የፈቀደልን እንደ ልባችን ስንንቀሳቀስበት የነበረው ሐላል ሆቴል ሐላል ኑስራ ሆቴል አብዱ በጣም እናመሰግናለን። መልእክቱ ባላችሁበት ይድረሳችሁ ላለሁ። ሌላ መጥቀስ ያልቻልኩት ማመስገን የሚገባኝ ብዙ ሰዎች አላችሁ። ሁላችሁም እናመሰግናለን። መሻይኾች፣ ዱዓቶች አክብራችሁን የመጣችሁ ሁላችሁም አላህ ያክብርልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አውቄ ነበር ያዘገየሁት፣ አፉ በለኝ። መጨረሻ ላይ ባመሰግናት ደስ ይለኝ ነበር። የ724 ሚዲያ ባለቤት እኔ ከመሰልኳችሁ እንዳትሳሳቱ። እኔ መስራች የ724 ሚዲያ ባለቤት ስራዋን ካየም በኋላ ብናመሰግናት ደስ ይለኝ ነበር። ባለቤቴ ነች፣ የኔም ባለቤት ነች፣ የ724 ሚዲያም ባለቤት ነች። እመቤት መሊካ አላህ ያክብርልኝ። ሚስቴ ስለሆንሽ ብቻ ሳይሆን አላህ ያክብርልኝ። ዲኑን ወዳ ለመካደም ጉልበቷን፣ ገንዘቧን፣ ሁሉ ነገሯን እያደረገች ያለች ነች። እኔ ላይ ላሳየሽው እምነት ላደረግሽ ነገር በሙሉ አላህ ኸይር መንዳሽን ይክፈልሽ። ሁሌም አመሰግንሻለሁ። ጀዛኩሙላህ። ሰላም አለይኩም።
السلام عليكم السلام عليكم تقبل الله منا ومنكم السلام عليكم السلام عليكم تقبل السلام عليكم ورحمة الله وبركاته يا تكبراتو ተመልካቾቻችን እንደምን ቆይታችኋል እንኳን ለ1444ኛው ዓመተ ሂጅራ የኢደል ፍጥር በዓል በሰላም አደረሳችሁ ኢደል ፍጥርን ከኛ ጋር ያሳለፋችሁ ስለሆነ ኢዱን ደመቅ አድርገንኛም ደግሞ ወደናንተ የምናቀብላቸው ፕሮግራሞች እየተመለከታችሁ ስለሆነ እጅግ አርገን እናመሰግናለን አሁንም ደመቅ ያሉ ፕሮግራሞች ወደናንተ መድረሳቸውን ይቀጥላሉ አሁን በዚህ ሰዓታችን ላይ ደግሞ የአርራህማን ተጓዦች ሁለት አደራ በአዳማ ከተማ የተከናወነ የመድረክ ፕሮግራም ደመቅ ብሎ አልፎ ነበር ምን ይመስል ነበር ምን አይነት ኩነቶች ተከናውነው አልፈዋል ስንል ለመጠየቅ እዚህ ስቱዲዮ ተሰይመናል አብዱራህማን ኩሉ አም ወአንተም ቢኸይር ተመልካቾቻችን በድጋሚ እንኳን አደረሳችሁ ለማለት እንወዳለን እንግዲህ አፍሪካ ቲቪ በዘንድሮ ዓመት በጣም በተለይ እናንተ በተደጋጋሚ የመጣ ነው ከጧት ጀምሮ ስቴዲየም ላይ ነበር ካንተ በቀጥታ ስርጭታችን ከዛ በኋላ በአፍጥ ምንድነው ኢድን ከአፍሪካ ቲቪ ጋር ወደ 3 ሰዓት አካባቢ አብረን ነበርና ከዛ አሁን ደግሞ ከወንድም እስማኤልም ጋር አሁን ተመልሰን መተናልና ያው ትንሽ የኢዱ ቀን ኦልሞስት በስራ አልፏል ማለት ነውና እንኳን አደረሰ እስማኤል እንኳን ደህና መጣ እንኳን አብሮ አደረሰን እንኳን በሰላም ተገናኘ መርሃባ እንግዲህ ያው የአርራህማን ተጓዦች ምናልባት ወደ ኋላ ላይ መለስ ብለን በደንብ እናብራራለን ከእስማኤል ሐሰን ጋር የዳዋ መድረክ በዚህ ዘመን እንግዲህ ዳዋ በጣም ተዳክሟል ይባላልና ብዙዎቻችን ካስተዋሳችሁ እንግዲህ 1990ዎቹ በተለይ መጀመሪያ 1990ዎቹ ከመሃል ከ95 በኋላ የነበረው ያለው ትውልድ የነ ዶክተር ዛኪር ይሄ ካሴቶች ነበሩ ከዛ በኋላ ግን በካሴት ተቀርጾ የመጡ ዳዋዎች ናቸው የቀረጹን ብለን እናስባለን በተለይ ደግሞ እኛ ይሄ የ90ዎቹ ትውልድና እነዛ ካሴቶች ቀላል አስተዋጽኦ አልነበራቸውም ከዛ በኋላ ግን ይሄ 2004 አካባቢ ላይ የነበረው የአህባሽ በተለይ በመንግስት ስፖንሰር የመጣው አቂዳ ብዙ ነገሮችን አበላሽቶ ነበርና ከዛ ቀጥሏል ነገሩ አይደለ ዳዋ በጣም የተዳከመበት ዘመን ነውና የአርራህማን ተጓዦች ምናልባት እንግዲህ የዳዋውን መድረክ በተለይ ደግሞ በአርት ወንድም እስማኤል ሐሰን በፊልሙ ዓለም በጣም ይታወቃል አርት ላይ ይጠበባል ብዙ ጊዜና በዚህ በአርት ተዋዝተው ዳዋዎች እንደ አዲስ እንዲያንሰራሩ ዓላማ አድርጎ የመጣ መድረክ ነው ምናልባት በሰፊው እናነሳለን ይሄ ብቻ አይደለም ዓላማው እና ይሄንን ዓላማ አንግቦ የመጣ መድረክ ነው እንቀደም እንዳነሳው እንግዲህ የአዳማ መድረክ ላይ ነው ሁለተኛው መድረክ ነው አዲስ አበባ ኤሊያና ላይ ነበር ከዛ በፊት በነገራችን ላይ ድሬዳዋም ላይ ነበርና ከጊዜ ወደ ጊዜ ያደገ ኮንተንቶቹም እየተቀየሩ የመጣ መድረክ ነውና ያው እነዚህ ነገሮች እናነሳለን በጣም በድጋሚ ስለመጣ በጣም ደስ ብሎናል ግሩም ነው ጥሩ ቆይታ እናሳልፋለን አብረን መቼም ኤድ ነው ኤድ እንደመሆኑ መጠን ደግሞ አብዛኛዎቹ ፕሮግራሞች ደግሞ ኤድን በደንብ ሊገልጹ የሚችሉ ነሺዳዎች ያሉበት በቲያትር በተለያዩ ኩነቶች ደግሞ የታጀቡ ናቸው የተለያዩ መልእክቶችም እንደዚሁ የተላለፉበት ናቸውና እያንዳንዳቸውን እያየን ኢዱን ከተመልካቾቻችን ጋር እናሳልፋለን ኤድ እንግዲህ ብዙ መልክ አለው አይደለ ከዚህ ከቤተሰብ መጠያየቅ ጋር ዚያራው ጋር እንደዚሁም ደግሞ አንድ ቤት ውስጥ ሆነ ፕሮግራሞችንም እየተመለከቱ ምን ይያሉ ሰዎች ያሳልፉ السلام عليكم تقبل الله منا ومنكم السلام عليكم تقبل ተመልካቾቻችን እየተከታተላችሁ የምትገኙት የ1444ኛውን ዓመተ ሂጅራ የኢደል ፍጥር ፕሮግራማችን ነው የአርራህማን ተጓዦች ሁለት አደራ ባዳማ ቀደም ብለን እንግዲህ በቁርአን ፕሮግራሙ ተከፍቷል ከዛ ባሻገር እስማኤል ሐሰን የ724 ሚዲያ ማናጀር ነው እንደዚህ የፕሮግራሙ ዋና አዘጋጅ ነውና በሱ ላይም ደግሞ ማብራሪያዎችን ሰጥቷል ወደፊት ፕሮግራሞቹ የት እንዴት ይሰራሉ ጉዟቸው ምን ይመስላል ምን ሊመስል ይችላል እዚህ ሀገር ብቻ ሳይሆን ከሀገርም ባሻገር ደግሞ ወጣ ብሎ በሌሎች ሀገራትም መድረኩ እንደሚቀጥል የሚያሳዩ መልእክቶችን እንግዲህ ነግሮናል ወደፊት ብዙ አዳዲስ ነገሮችን እናያለን ከዛ ባሻገር አብዱራህማን የግሩፕ ነሺዳው እንደዚህ በጣም ደስ የሚል ነገር አለው አደራም እንደዚሁ መብራራት በጣም የሚችል ነገሮች አሉ ግጥሞች ውስጥ ብዙ የሚነሱ ሐሳቦች አሉና እንደው የግጥሞቹ ሐሳብ እንዴት ተነሱ ካለው ነባራዊ ሁኔታ አንፃርም ደግሞ ራሱን ችሎ በጣም ጥልቅ የሆነ መልእክት የማስተላለፍ አቅም አለውና እነሱ ነገሮች እንደው በጥቂቱ ብንመለከት خير ተጨምና ለአምናና ለይሰለ ገሪቡን አይተናል
ሰው በትዝታ እንዲሄድበት አስባለሁ ያንን ታሳቢ አድርገንም ነው የሰራነው አልহামዱሊላህ ሰው ጋር ያለው ስሜት ጥሩ ይመስለኛል ኸይር አሁን ቀጣይ የሚቀርበው ዚያሚን ወይም የግሩፕ ነሽዳ አደራን ነው የጠየቀኝ አደራ ጀበል الأحد ነው መነሻው የኡሁድ ዘመቻ ሙሉ አደራን ከሱ ጋር ለማስተሳሰር ይሞከርንበት አለ አደራ እንደ መድረክ እንደ ፊልም እንደ ቲያትርና ይህን ሁሉ አጀብ ይዞ ከመምጣቱ በፊት የመድረኩ ርዕስ ሆኖ ከመምጣቱ በፊት የዚህኛው መድረክ ረህማን ተጓዦች መድረክ ሁለት ርዕስ ከመሆኑ በፊት አደራ የሚለውን ነሽዳ ነው ይሰራሁት መሐመድ ሰይር ነው ድምጹን የገባው ዜማና ግጥሙን እኔ ነኝ የሰራሁት እና ኮንሴፕቱ ጀበል الأحد ነው ጀበል الأحد ተራራው ላይ መቆየት የነበረባቸው ሰሃባዎች ወደዚህኛው ዘመን አመጣሁት ተራራው ላይ መቆም ያለበት ሰው አለ ብዬ አምናለሁ ተራራውን ሲምቦል ማድረግ ያ ተራራ ዲን ነው በየትኛውም ዘመን ላይ አለ በሆነ ዘመን ላይ ዲን በሆነ ዘመን ላይ ኩፍር አይደለም ዲን በየትኛውም ዘመን ላይ አለ ዲኑን ይዞ መቆም ተራራውን ማስጠበቅ ነው ስለዚህ ወደዚህኛው ዘመን ስታመጣው ይሄ ተራራ ሂጃብም ነው ይሄ ተራራ አማናም ነው አደራ ነው እና ተራራው ላይ ስትቆም ብዙ የሚያስፈራህ ነገር አለ አደራ አደራ እንዳትለቁት ያን ተራራ ጨለማውን እንዳንፈራ ኦኬ ጨለማ ነክቶም ጨለማል የወቅት ጨለማል የሚጎሉብህ ብዙ ነገሮች ኑራው የሚያስፈልጉ ነገሮችም አተህ መቆም ፓርት ኦፍ ነው የጨለማው አካል ነው እንደዛም ሆኖ አንልቀቀው ነው ከዛ አንዲት ደሞ ከረታች ስትወርድ ሌላ ግጥም አለች ድሉም ድል አይደለም ምርኮ የሸይጣን ሴራ ተንኮል ነው እኮ ዛሁድ ዘመቻ ላይ የወረዱት አንዱ ምርኮ መሰብሰብ ነው ሪዝናቸው እነዚህ ሰሃቦች መውረድ የቀሩትን አስሮችን አስበልቷል የሁድ ዘመቻ ጦርነት ውድቀትም ለኪያ ናቸው ያኔ ሰይና ኻሊድ አልሰለሙ ከጀርባ በኩል መጥቶ እንደል ነበር ብዙ ትልቁ ውርደት ያስተናገርንበት ዘመቻ ነውና ይሄን ከዚህ ዘመን ጋር ስናነጻጽረው ተራራው ላይ ነን ወይ ሁሉም ራሱን ይጠይቅ ያ ተራራ ልባችን ላይ አለ ስትወጣ ስትቀመስ ስትነሳ ተራራው ላይ ነህ መታስነካው ኤሪያ አለ ኦኬ የእህትህ ሂጃብ አስጨንቀዋል እሷ ለማግባት አስጨንቀዋል ወንድምህ ለማግባት አስጨንቀዋል ምግብ ዝም ብለህ ታበላለህ ምግብ አንተ ባታበላም ይበላል ምግብ ሪዝቅ አንተን አልት ባልክ አላህ ነው ሪዝቅ ሌላ የሚጠበቅ ግን ካንተ ነበር ያን አደራት ወተነዋል ወይ ወንድምህ ጋር ያለ ሐለቃ ምንድነው ሁሌ መልካምነቱን ነው የምትጠብቀው ወንድምህ ጋር ያለ አደራ ተራራው ያ ነው እና ተራራው ዲፋይን ሲደረግ ሱብሃንአላህ በጣም ብዙ ነገር አለው በውስጡ እና ንያዬም ያኔም ስንሰራ የነበረው ንያ የሆነ ወንድም አልገባኝም ማለት አወሰሰብ ካዋለኝ ምናቀው ወንድም እኔ ብዙ እንዲገባንም አልነበረም እኔ ገባኝን የሰራሁት ከተሰራ ከ6 አመት በኋላ ይመስለኛል ሰው የሰማው የሆነ ዘመን አልፎ የሆነ ዘመን ላይ ምን ሰማው መልእክት አለ ይሰማን ያለ ብዙ ልናነሳቸው የምንችላቸው አሉ ትልልቅ ሰዎች ስራ እና ከዛ አንፃር ነው የማየው ንሰው ሰማው አልሰማው ብዙ የኔ ነገር ያደርገኝ አላህ ብሎ ወቅቱ ሲመጣ ግን ሰው ድጋሚ ያነሳው እኛም አደራ ሚል መድረክ አዘጋጅተን ድጋሚ ሰራ ነው ያኔ መሐመድ ሰይድ ነበር ይሰራው አሁን በጀማዓ ሙንሽዶቹ ሰሩት እና አደራን ከተነተነው ብዙ ነው በጣም ጥሩ ምናልባት እንግዲህ ይሄኛው መድረክ ላይ ይቀርባል እሱን ያው እንከታተላለን እግረ መንገድም ደግሞ ያው ይሄኛውን እንደማዋጅ ያደረግነው እንጂ ሼክ መሐመድ አልአንሲ ያው የወሎ ብርሃን ናቸው ኢትዮጵያ ብርሃን ናቸውና በኢትዮጵያ ሙስሊም እንግዲህ እዚህ ደረጃ ሊደርስ በጣም ቁልፍ አይነት ሰው ናቸው ግን ብዙ ሳይወራላቸው ከጀርባ ሆነው ይሄንን ሙስሊሙን ማህበረሰብ አቅጣጫ ሲያይዙ የነበሩ ሰው ናቸውና እሳቸውም እዛ መድረክ ላይ
ፕሮግራማቸውን ያቀርባሉ እሱንም እንከታተላለን ተመልካቾቻችን በድጋሚ እንኳን አደረሳችሁ አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን ይህን ፕሮግራም ተከታትለን እንመለሳለን በያላችሁበት መልካም ቆይታ ይሁንላችሁ السلام عليكم تقبل الله منا ومنكم السلام عليكم تقبل السلام عليكم ورحمة الله وبركاته الحمد لله والصلاة والسلام على رسول الله محمد بن عبد الله وعلى آله وأصحابه أجمعين وجزاكم الله خير إن لم أكن أهلا لهذا المقام فدفعت إليه يعني بقدرة القادر بحكم انتماء إلى الإسلام المسلم له منطلق دائما وهو الإسلام ما هو الإسلام؟ قدم كسمه الأمانة ما هو الإسلام؟ لأن المسلم يجب أن يكون على بينة من أمره لأن الأمر خطير وهو وقوف بين يدي الله عز وجل ولنسألن الذين أرسل إليهم ولنسألن المرسلين وإنه لذكر لك ولقومك وسوف تسألون تلقوا الله فيت الله تلقوا الله فيت قوما سلم من التأيك كوده بما أن الله كبير القرآن كبير والرسول صلى الله عليه وسلم كبير الإسلام كذلك كبير عظيم وما ينطوي عليه من العبادات كل عبادة لأنه أقول سبحان الله والحمد لله ولا إله إلا الله أكبر أحب إلي مما طلعت على الشمس ديناتنا تلقنا وأن أنتم تلقوا هنا اللبن لكن زاري ما استوى كم يفلقوا ما أنت من ناقر يفلقوا كلن بتوليت قاري التازة أندات تجبر البر كتب له ودى الله عند الزلق قرآن أردو الله قرآن يورد الله دقمو نبي الله نبي محمد صلى الله عليه وسلم قرآن عندنا ندنابر مالتنا قلت يهونا اللي ندتين مكنياتهم في اللي فيه الجنة الله في اللي فيهم جهنم الله كلتهم القرآن الكريم سماهم صراط الله المستقيم وأن هذا صراط مستقيما فاتبعوه وفي صراط الجحيم كذلك هو الصراط يعني مستقيم إلى جهنم والعياذ بالله وصراط الله مستقيم إلى الجنة حتى ينتهي بك الأمر إلى الجنة وإلى الله عز وجل الإسلام هو القرآن انكقبل إن كان وقت تجبر الله ليلا نجر إذا تهدى الله ما يقبلوا نجر سجدهم حتى لا إله إلا الله محمد رسول الله بالله رمضان نصومهم حج ما درجة زكاة ما درجة الله ما يقبل بجزي الله ما نمتو أجبر برني مسلم أجبر برم الله أسكم تونيال قد زمان قد لا أسكم تونيال وهو القرآن الكريم وهو النبي صلى الله عليه وسلم قرآن لما استلالف دقمه كان بيقتلوا يالله قرآن لما استلالف الله باززه كما أمره الله عز وجل يا أيها الرسول بلغ ما أنزل إليك من ربك وإن لم تفعل فما بلغت رسالته والله يعصمك من الناس يا دعوة سيهم ملكا كثمر ولا لبت إيه دعوة يا الله نو الله نو ورده الله يفرال كسو يفرال لذي عندنا القرآن لا يمتهيو آية تلك سو قالهم ياسبرق جهال قرطوا الكافرون أنت ياسبرق جهال ياسفرحال فرتودها لا تلاله مرة ما دافلكم سلازي الله يا أيها الرسول أنت الرسول بلغ ما أنزل إليك أستلال في ورد الله
هذا القرآن الكريم بنينا أنت جالو مالتنا بلغ كما هو ندالنا وانتم له كذا بهذا بيفلق الله السماء مريتون يفرسوا بلغ ما أنزل إليك من ربك فإن لم تفعل كلا ذرك فما بلغت رسالته قدم أمانة تبال خيانة هنا مالتنا فما بلغت والله يعصمك من الناس يعصمك من الناس أي نعم لمن دنا الله اللي له مكنياتهم زي ما يسفر الرانا قرار الله ما يسفر الرانا إنما ذلكم الشيطان يخوفه أولياءه فلا تخافوهم وخافوني إن كنتم مؤمنين إما الخوف من الله إما الخوف من البشر ثم تراجع عن تبليغ رسالة الله عز وجل يا نبي صلى الله عليه وسلم وتأت ما أنه يا نبي صلى الله عليه وسلم وتأت يا هاسوس تامو وتأت من نبرة الصحابة إذن صوت نقرأ الله القرآن الله الرسول صلى الله عليه وسلم الصحابة كذاب لاي كذابها لا يميمة السموج هذا أمر قلت هنا اللي قدامه القرآن الرسول صلى الله عليه وسلم الصحابة يعني إن أنت آياتوش ما ناتشو الصحابة الله يمسكر الله بتككل قرآن يتقبلوا بتككل يتجبروا بتككل فبالله من قد يهدوا آياتوش جاتشن صحابة وش ناتشو إذن نقلت أنا قدام بني قال كذابوها لا فهذا أمر هي بالدنيا له وفي الآخرة أو الليلة أنا قرأت أمر بالدنيا له الله عز وجل يقول هو سماكم المسلمين ليه لا اسم داتيز ليه لا اسم داتيز سمع معنه الله يسطه مسلم صحابواتنا من دزا يميقرم بطم يونيك جنريشن يترقاتشو عند سو كمتوش بلا صحابة عند سو هنا يا الله انت زاز يا نبي جاكم انت زاز تقبلوا لأننا انت اسلام لما درس يشالوت الناس بكفلوا مسواتنا واننا انت مسلم وجهنا بفضل الله الكريم عند ادرغو يازاچو مسلموች ስላሉ ነው ሌላ ነገር ሳብ ይመጣ ስምኮ አለ አይደለም እንዴ النبي صلى الله عليه وسلم أليس له سلف لهم النبي صلى الله عليه وسلم قال له أولئك الذين هداهم الله فبهداهم بما أن النبي صلى الله عليه وسلم إمامهم وسيدهم ولكن الله أمره أولئك بعد ما سرد تقريبا كل الأنبياء في سورة الأنعام سرد أخبارهم بعد ما قصصهم ماذا قال في نهاية المتى أولئك الذي هداهم لك أنت بفيت يمرنا ناتشو أولئك الذين هداهم الله فبهداهم بالناس هداي بالناس ممرة اقتديه النبي صلى الله عليه وسلم تعزل قن يتبالوا من دنو وأنا أول مسلمين سمن داست سلف اللي بلو سلفين العالم ما لا تكوي تلا تكلنا بابالو قل لا يتزز كون قرالله هو سماكم المسلمين سمون ستوجهال من قبل كذب في سنة ستوجهال مسلم يبال قتلوا بما قتل ماذا قال القرآن الكريم فقولوا بأننا يهن كلوتك بما أنني يوم سو كلوتك عاد قالينا إباء مالتنا إبليس مشرك نون إبليس مشرك نون مشرك كواد الله حتى بالمعنى الكافر لا هو كفر إباء رفض أمر الله قال يا إبليس ما منعك ألا تسجد لما خلقت بيدي أو في الآية الأخرى إذ أمرتك قال أنا خير منك خلقتني من نار وخلقته من طين قال فاخرج منها فإنك من الصاغرين تورد الله أورد إلى ينبر لأنه إباء التقبل الله عز وجل يالون فقولوا بأننا صحاباتنا درجوا كلهم أن يمسلم ليس لنا أهون جني منا كلهم لرأسه موسدوال كي تعمد تهوي هنسم إباءنا إبليس مون فلق الله إبليس يقول قرآن لا إني أخاف الله رب العالمين بلاه فبعزتك لأغوينهم أجمعين بالله ملال يا قال لك الله عز وجل يسو كفر التلجان كفر إباء لك أبل مالتكم الله مسلم بالله
فقولوا بأننا مسلمين تبلها ليلا اسم انداست أنا እያየሁ ነው ምን እንደሆነ አታውቀውም እዛም በየቦታው ሲጻፍ የምንየው ሙስሊም ነኝ አይልም ሰውየው ሌላ ነገር ነው የሚናገረው እኔ ከሌ ነኝ وش هذا الكلام بعد ما الله عز وجل يعني أنزل كتاب يقول فيه هو سماكم مسلمين من قبل هذا أمر فقولوا بأننا مسلمون وده آخر سنة الدماء أدقينا ونقر السنة يقول الله عز وجل الأخلاء يومئذ بعضهم لبعض إلا المتقين يا عبادي لا خوف عليكم ولا أنتم تحزنون ولا أنتم تحزنون الذين آمنوا بآياتنا وكانوا ماذا وكانوا مسلمين الله أوقم ليلا سمزة كما يوم القيامة المسلم يتبتأتنا هون أنا مسلم ني لا قل سلف علي أنا عندي سلفي ما أنه أبو بكر وعمر أو أنا سلفي أو أسلافي هم أسلاف النبي صلى الله عليه وسلم وصحابته أي الليم يعني سلفوتنا يا نبي صلى الله عليه وسلم يا أبو بكر وعمر وعثمان سلفوت عندنا تشو سلف علي عند الناس سلموا هون مكر له سن بتشاد لا تفهم هذا الله مسلمين كالناس يتقبلوا الإسلام نو سلفوت علي الناس لما مثل مكر له الناس درجة لا يدلهم سمع الستم بل اتبالكوت فقولوا فقولوا بأننا مسلمون الأخلاء شوف لازم لنا ترجم الله وجزاه يبقى أمن الأخلاء يومئذ بعضهم عدو وداج نبروا بمريت لا يوم القيامة يتأللوا إلا المتقين الله نسفروا نبروا يعني إن أنت هون بتلازي هاجروس إندزي البيت يتلي يوني تاوسني علنا قرآن يلان باب من لسولان باب وكذلك جعلنا في كل قرية أكابر مجرميها ليمكروا فيها وما يمكرون إلا بأنفسهم وما يشعرون أكابر مجرمين يمكرون يا أيها الذين آمنوا لا تتخذوا بطانة من دونكم لا يألونكم خبالا ودوا ما عنتم قد بدت البغضاء من أفواه وما تخفي صدورهم أكبر ماذا قال بعد قد بينا لكم الآيات إن كنتم تعقلون تملكتهن يا عرب قال يا زون هذا الوحي النص العربي النص الأصلي الوحي قد بينا لكم الآيات إن كنتم تعقلون ጭንቅላት ካላችሁ ነገር እናብራርችላችኋለሁ الله قد بدت البغضاء من أفواه وما تخفي صدورهم أكبر البركان داخل بينفجر كوده عندهن فاعتصموا بحبل الله جميعا ولا تفرقوا وإلا كل مجموعة يسهل ابتلاعها بل ابتلاعها وهضمها كذلك ثلاثة أنت الزاني كالسمت بسمت تبتاتنا ولا تشنم أنت هنا لقمة سائغة هذا قال القرشة قرصهم دقموا واستقبطوا دايجست يا الله عز وجل ولا تفرقوا لك تفرقوا يتبعني مثلا سلذي الأخلاء بعضهم يومئذ الأخلاء يومئذ بعض عدو كالبها إلا المتقين له أي إن أنت عند لمهن قرآن قلصه هنا النبي صلى الله عليه وسلم قلصه قرآن أتلا يبلونا بمن نقر ولا بقنقة ولا بقصة ولا بنامن عند مسلم إن هذه أمتكم أمة واحدة وأنا ربكم فاعبدون وفي الآية وأنا ربكم فاتقون الذين تقوى النامتاو يعني إن أنت مبتات الماء أن الله ما انفرس وجنا ما في تقوى لما نقر قد الليم إذا براسي بما من بتنا مهدو
እንዳንፈራ ፈተናውን እንዳዘለ ያ ተራራ ዛሬም አለ ስንቱን ጀግና እየጣለ ያ ተራራ ዛሬም አለ አደራውን ዘንግተነው ረስተነው እንደዋዛ አይደለም ወይ የተሰዉት ሰሓቦቹ እነ ሐምዛ ድሉም ድል አይደለም እኮ ምርኮ የሸይጣን ሴራ ተንኮል ነው እኮ አደራ አደራ እንዳትለቁት ያን ተራራ ጨለማውን እንዳንፈራ ፈተናውን እንዳዘለ ያ ተራራ ዛሬም አለ ስንቱን ጀግና እየጣለ ያ ተራራ ዛሬም አለ بكت عيني من الشوق لك يا سيد الخلق لك يا سيد الخلق أيا من علم الدنيا وذل الناس على الحق وذل الناس على الحق محمد يا ابن عبد الله شفيعي أنت عند الله محمد يا ابن عبد الله شفيعي أنت عند الله رسول الله حبيب الله رسول الله حبيب الله ውዱ ነቢይ ቀድመው አውቀው ነግረውናል አስጠንቅቀው ተራራውን እንዳንለቀው ተራራውን እንዳንለቀው አደራ አደራ እንዳትለቁት ያን ተራራ ጨለማውን እንዳንፈራ ወይም በተሰጠኝ ከቁርአን ሳይሆን ከነብዩ ሰለላሁ ዐለይሂ ወሰለም ሳይሆን ወይም ከአያቶቻችን ከሰሃባ ሳይሆን እዚህ በየቦታው ከምንወስደው ትምህርት ጋር ተያይዞ ሁሉም የራሱን ግሩፕ ይዟል። አላህ የሚለው ደግሞ ተጠንቀቅ والذين كفروا بعضهم أولياء بعض إلا تفعلوا تكون فتنة في الأرض وفساد كبير الله ያስጠነቀቀ ነው። ይሄ ፈሳድ ደግሞ ፊትና ማለት በኋላ ለአንተ ወላ ልጆች ወላ ሚስቶች መኖር አትችልም። فتنة نالها የሚያዞር ፊትና ትገባለህ። ምክንያቱም አንተ لأنك أنت مش موجود في الساحة وقل جاء الحق وزحق الباطل مفروض الحق لم يحضر بل احنا مشغولين بتكاكن نجر ديناتنا تلقوا نسال قرآناتنا نبياتنا صحابات الإسلام تلقوا نسال إن أنت تنامش سويشنا تنش نجر تمولتنا بينما بدينو نبر ممولات اللب
ولله العزة ولرسوله وللمؤمنين ولكن المنافقين لا يعلمون. إذن الأخلاء بعضهم يومئذ عدو إلا المتقين يا عبادي لا خوف عليكم اليوم ولا تحزنون ولا أنتم تحزنون الذين آمنوا بآياتنا وكانوا مسلمين اندات لوت بقرآن لما لوت ما لك كبار نقرنا تحريف نهي عند تياك التيك مثلا عيسى عندما قال وإذ قال عيسى بن مريم يا بني إسرائيل إني رسول الله إليكم مصدقا لما بين يدي من التوراة ومبشرا برسول يأتي من بعده اسمه أحمد مثل نبينا من أحمد نبي محمد معنا نعم نبي محمد قرآن متى النبي الزلا عيسى يتناقر أحمد بميلو سمونه ولا تمي النبي صلى الله عليه وسلم جن إهن آية أوتته أحمد ميلون أوتته محمد ما درت تشيل الله كفرنا جن ترجم اللوت على محمد بتن حلوت لكن الله وردته بقصد عبث لهم قرآن لا يكون الذي انت راندم يكون نجار لهم كل شيء بقصد أحمد من من تسنسنا وين بليلو آية ما كان محمد أبا أحد من رجالكم يقولون ما كان أحمد بالتلي هنا وكذلك كل الله يستأنن أدبك أن الناس فاستمسك بالذي أوحي إليك وإنه لذكر لك ولقومك وسوف تسألون يهي قرآن لأن أنت بحايلنا وكبرنا يبلعينتنا رفعنا شرفنا نقال الله في التيقبة الله شو تكبرات شوبتان يبلع هنا شوبتان نورات شوبتان هيوتاتشو ناس قدماتشو هل دينو ويس دينو ناس ألفاتشو هيوتاتشو نادناتشو هل هذا هو إذا قلنا هذا الكلام بتأم تقامي خال نترجمه أما قداما يترجم تفسيرات ستوتر ثلاث أشياء كانت ذكرت هنا الإيمان هو الأصل العبادة هو العمل الصالح الذين آمنوا وعملوا الصالحات الثالث هو الأخلاق إيمان مسارتنا العبادة سرانا كسراو قتلوا ممن أخلاق حسن الخلق يجد أنت بتككل إيمانك تستكاكله عبادة مستكاكله أي كرم عبادة كستكاكله أخلاق مستكاكله أي كرم والدمو أنتن لو عكسنا الأمر كتاش بالنقطر يعني أخلاقاتشن كتتأمم أخلاقاتشن كتبلهش قدم أمانة ميبان نقر الله أنه تلقوا أخلاق أمانة لذلك عندما قال النبي صلى الله عليه وسلم إذا جاءكم من ترضون دينه وخلقه فزوجوه هلال وفي زاد أظن زيادة الأمانة وإن لم تكن هذه الزيادة موجودة يكفي الأمانة عند سواء أنت أهتهن لما أقبات كمتا دين طيب قال بهلا ولتنيا يمتا أخلاق بحريون وكأنه يقول المدلول الحقيقي للإيمان الصادق هو الأخلاق سلازي يعني أخلاق ما بلاشت بهيوتوس مياسيو يعني عبادة تبلاشتون مالتنا عبادة ما بلاشت مياسيو إيمانه تبلاشتون مالتنا الإيمان العبادة الأخلاق يهندم قلبت تارجن مركون بليلا آية النبي صلى الله عليه وسلم زي أدرى ملون كارثة متشالو يا النبي صلى الله عليه وسلم بزو حدث وتشالو وصايا النبي صلى الله عليه وسلم أدرى دمالتنا عند حديث لام تانا بزاو إن الله يقول النبي صلى الله عليه وسلم اتق الله حيثما كنت وأتبع السيئات حسنة تمحوها وخالق الناس بخلق حسن ذم أخلاق متوال لما جمع اتق الله مالت التقوى هي المعيار العلاقة بين العبد وربه بين العبد وبين الله عز وجل أي بمعنى اتق الله حيثما كنت سفين تنال له راسه يجعل علمنا معنى حسن العلاقة مع الله قال لنا كل جزء جنينة حيثما كنت ميلو جزينا بوتان مالتنا
በአላህ ሐራም ለመስራት ከፈለን ከጊዜና ከቦታ መውጣት አለብን ማለት ነው ይቻላል እንደዛ ለማ ተቂላህ حيثما كنت العلاقه مع الله بل حسن العلاقه مع الله واتبع السيئات حسنات تمحوها العلاقه مع نفسك انت الله كالله ጋር ያለ ግንኙነት ከራስ ጋር ያለ ግንኙነት وخالق الناس بخلق حسن ከሰዎች ጋር ያለ ግንኙነት ሶስቱ ነገር ማለት ነው ከአላህ ጋር ያለ ግንኙነት ضابطه هو التقوى اللهم بهድክበት ቦታ ፍራ حيثما كنت የሚለውን ጊዜንም ቦታ ይዛል ጊዜ ካለ ቦታ አለ ቦታ ካለ ጊዜ አለ ሁለቱ የተያዙ ናቸው اتق الله حيثما كنت واتبع السيئات حسنات تمحوها الزيد في هذا الحديث او في هذا المقطع من الحديث يفترض النبي صلى الله عليه وسلم ان احنا بنعصي الله عز وجل እዚህ ሁለተኛው ሐዲሱ አንድ ነው ግን ሁለተኛው ክፍሉ እኔ ከሪ ጋር ያለኝ ግንኙነት ከራሴ ጋር ያለኝ ግንኙነት ነው የሚናገረው ነብዩ ሰለላሁ ዐለይሂ ወሰለም ግን ሰፖዝ ያደረገው ነብዩ ሰለላሁ ዐለይሂ ወሰለም እኔ ወንጀል እንደምሰራ ነው ወንጀል ከሰራ ሌላ ኸይር ስራ ያቺ ኸይር ስራ የሰራሃትን ወንጀል አንድ ሙናፊቅ የሚለየው ይሄ ነው ከሙስሊም ሙናፊቅም حرام ይሰራል ሙእሚንም حرام ይሰራል ግን ሙናፊቅ የተለበስ بالمعاصي ይደጋግመዋል እዛው ይንደፋደፋል ሙስሊም ለአንድ حرام ከሰራ ወዳው ይመለሳል ወደ አላህ ይመለሳል የተለያዩ ኸይር ስራዎች ይሰራል ሶላት ይሰግዳል ቁርአን ይቀራ ዚክር ያደርጋል ሰደቃ ያደርጋል ሐጅ ያደርጋል ዑምራ ያደርጋል ዚክር ያለቅሳል ይፈራል ለራሱ ይሰጋል ሙናፊቅ እዛው ይንደፋደፋል ዛሬ ያደርገዋል ነገም بالاضافه انه المنافق يتلذذ بالمعاصي المسلم لا يتلذذ بالمعاصي يحطام አይደለም ሙስሊም حرامን የሚሰራው በሻህዋው በምን ገብቶበት በዛች ሰዓት እየተጨነቀ ነው ውስጥ ምክንያቱም اتق الله حيثما كنت ያለችው ስላለ ይሄ ከነብዩ ሰለላሁ ዐለይሂ ወሰለም የተሰጠህ መሳሪያ ነው ራስህን እንዳትጎዳ ራስህን እንዳታጠቃና ራስህን እንዳታዋርድ በዱንያም በአኺራም حرام መስራት አይቀርም ግን حرام ከሰራህ ወዲያው ተመለስ ወዲያው اتبع السيئات حسنات تمحوها ሶስተኛው ከሰዎች ጋር ያለን ግንኙነት ነው وخالق الناس بخلق حسن اخلاق እዚህ ላይ ተጠቅሷል ሰዎች መካከል ሲገባ ሰዎች ምን አላቸው ሰዎች ህይወት አላቸው የሰዎችን ህይወት በቀጥታም ሆነ በተዘዋዋሪ እንዳታጠፋ እንዳትነካ ከባድ ወንጀል ሁለተኛ ሰዎች ገንዘብ አላቸው ገንዘባቸውን በተዘዋዋሪም ሆነ በቀጥታ የሰዎችን ገንዘብ በባጥን እንዳትበላ እንዳትወስድ ሶስተኛ ሰዎች ክብር አላቸው ክብራቸውን በቀጥታ በስድብ መልክ በሐሜት በመልክ እንዳትነካ ወይም በተዘዋዋሪ በማሽሟጠጥ በተለይ ማሽሟጠጥ ማለት እኔ ማሽሟጠጥ ሙስሊም ይሳደብ ይሆናል ስድብም ከባድ ነው ነገው መልካ ምናልባት 5 ዓመት የሰገድከው ሶላት አይበቃ ይሆናል ይሄን ሰው ይሰድበ ግን ሙስሊም ይሳደብ ይሆናል ቀጥታ አሽሟጥ ወይሉ ለኩል ሁመዘት ሉመዛ አስቀያሚ እንሰሳ ከንሰሳ በታች ማለት በሰው የሚያሽሟጥ ነው ሰዎች ላይ በሚያዩ ጉድለት በአካል ጉድለት በደህነት የሆነ ቦታ በህብረተሰቡ አቀማመጥ ላይ ተብሎ የሚታዩ ሰዎች ላይ ማሽሟጠጥ አሽሟጣጭ አስቀያሚ لو تجسد كان مقززا مقرفا مقززا لو تجسد هذه الاخلاق لذلك النبي القران الكريم بدا ويل لكل همزه لمزه يسون كبر بتزاواري يمنكا امياشሟጥ ወራዳ የዘቀጠ ሰው ነው ምን ልስም ስትለው ለከዚህ በላይ ተማን يعني هذا يجب غثاء يعني بتسوي لا يستوك يدرسال ያሽሟጣጭና መጥፎ ባህሪ من امرنيال مقزز الصياف انا كنت استخدمت اللفظ مقرف معناته مقرف يعني تعافي النفوس مقزز معناه ምናልባት በአማርኛው ይመስለኛል አላውቀውም مقزز الصياف ማለት ነው ሰው እንደዚህ لو تجسد እንደ ሰውነት ጉድለት ብንወስደው ሰው ልትጠጋው የማትችል ሰው አለ አይደለም ይሄ እንትን የሆነ ሰው እንደማለት ነው በዛ አይነት ሰው ብዙ ጊዜ አይገኝም መሬት ላይ የሰዎችን ክብር እንዳትነካ ዲናቸውን ደግሞ እንዳትነካ አላህ ያወረደው ዲን አለ والقرآن والسنة የሰሃባዎች ህይወት ሶስቱ አንተ ደግሞ ይሄ ቢድዓ የሚባለው ነገር እንዳታስገባ
ትልቅ ወንጀል ነው ማጭበርበር ማለት ነው ዲናቸውን ሰዎች ትጎዳለህ በቁርአን ላይ የሌለ በሐዲስ ላይ የሌለ ሰሃባዎች ያልሰሩትን ስራ ያገባን የሙስሊሞች እንዳንዳንበላሽ እዚሁ ላይ ይገባል وخالق الناس بخلق حسن ስለዚህ አሁን ገልብጠን ስናየው ቅድም ያንን ገልብጠን እንዳየነው አንተ ከአላህ ጋር ያለ ግንኙነት ትክክል ከሆነ ተቅላ ሐይስማ ኩንት ከራስ ጋር ያለ ግንኙነት አውቶማቲካሊ ይስተካከላል አይ ምንድነው ራሱን የሚያከብር ሰው ትሆናለህ ስለ ክብር ትንሽ ልበል በእስላም ወራዳ ሰው ጀነት አይገባም ጀሃነም ነው ለኢብሊስ ያለውም ይሄ ነው فخرج منها انك من الصاغرين ትንሽ ነህ ያለው ትልቅ ያርገን በና አሁን ትእዛዜን ስለጣስክ ተቅላ ሐይስማ ኩንት ስለላ አላህ በአባረረው صاغر ትንሽ ሰው ትልቅ ሰው መሆን አለብን አይ ውስጡ ክብር ያለው ሰው በእስላም ክብር ማለት ነው እዚህ ላይ እንዳትጭበረበር በእስላም ክብር ማለት ሰዎች የሚያከብሩት ማለት አይደለም ላ የሁሉም ነገር የእስላም መጣቱ ዩኒክ አይደለም ሰዎች የሚያከብሩት አይደለም ሰዎች የሚያከብረኛል መኪና ይዤ ያከብረኛል ህንጻ ከሰራው ያከብረኛል ቅድም እዚህ ወንድማችን እንዳለው ማለት ነው አንዱ እንደዚህ ለብሶ ሲመጣ ያ ባይመለከተንም ማለት ነው ዑመር በخطاب ልብሱ እንደዚህ 20 ቦታ ላይ የተለጣጠፈ አይተን ዓለምን እየመራ ማለት ነው ፍልስጤምን ለመረከብ ሲሄድ አቡ ዑበይዳ ቀይር ልብሰው ሲለው ለመቀየር ሞከረ ሲቀይር ወዲያው ተለወጠ ነፍስያ የተለወጠ አንተ ልብስህን አለ ይሄን የተለጣጠፈው ልብሱን አመጡለት አንተ ኢንሳን بالنفس فلذلك الله عز وجل أقسم بالنفس ولم يقسم بالجسد هي الروح الذي سجد لها الملائكة وإذا سويته ونفخت فيه من روحي بإسلام سو كبر مالت سو راسون يميا كبر مالتنا أنا راسين يميا كبر مالتنا سلزي قلبت دارجن سناو خمر ميتتاسو راسون يا كبران زنا يمسر راسون يا كبران لباس راسون يا كبران وشتام راسون يا كبران بخيلي قبقبا راسون يا كبران هكبر اي متقلتم وسط وردتنا يالله كبر سن الاسلام سوش كاكبرون الحمد لله زياده ነው ጭማሪ ነው ግን ራሱን የሚያከብር ሰው ማለት ከውስጥ ራሱን የሚያከብር واتبي سيد حسن راسون ماج بالله بكلكنው ነገር ማጨማልቅ ማለት ነው ወይ ሰዎች ጋር ሄዶ ራሱን የማያዋርድ ለሀብታሞች ለባለስልጣኖች ለኃይለኞች ራሱን የማያዋርድ ራሱን ክብር ያቃል ከዛ በኋላ ጀግና ነው ከማንም አይፈራም ነፃ የሆነ ሰው ነው فلذا كهالا سنملكته اتق الله حيثما كنت واتبي السيئ حسنات تمحوها وخالق الناس بخلق حسن كالله قال له يقولون كتستكاكله كراسي قال له يقولون يستكاكله كراسي قال له يقولون كسوش قال له يقولون يستكاكله كهلم قال كبيت جمره معنا كنات كابات كميس كالجوش قال كغربيت ياله سوشيبل تهون الله مو انت حارد تودي لا تهون ما انت ሁሉም ሰበቀላው ሊግባባሃል ተወዳቸዋለህ ይወደዋል ምክንያቱም አስባቡን ስለወተ ምክንያቱም ሰዎችን አታማም ሰዎች ካማሃቸው ይጠሉሃል ሰዎች ካማሃቸው አላህም ያንተና ያማሁን ሰው ልብ ያገናኘው ወደ ኋላ ስንመጣ ከታች ስናመጣው ከሰዎች ጋር ያለ ግን ካልተስተካከለ ከሰዎች ጋር በፍቅር ካለ ነጭናጫ ኮንኩኝ አስቸጋሪ ሰው ኮንኩኝ በህብረተሰብ ውስጥ በመኖረሰው ይሄ ማለት ወንጀል ማበዛ ሰው ነው ማለት ነው واتبع السيئات حسنه تمحوها ወንጀል ማበዛ ሰው ደግሞ መሆኔ ከላይ ያለው ስላልተስተካከለ ነው اتق الله حيثما كنت واتبع السيئات حسنه تمحوها وخالق الناس بخلق حسن وجزاكم الله خير بسطوا እናንተ ጋር ደስ ይላል ይሄ ፊታችሁ ደስ ይላል وجه طيب يعني وبارك الله فيكم والسلام عليكم ورحمه الله وبركاته السلام عليكم تقبل الله منا ومنكم السلام عليكم تقبل ተመልካቾቻችን እየተከታተላችሁን ስለሆነ እጅግ አድርገን እናመሰግናለን ኢዱን እንዴት ያሳለፋችሁ ትገኛላችሁ ከኛ ጋር ኢዱን ያሳለፋችሁም ስለሆነ በጣም ደስ ይለናል በልዩ ፕሮግራሞች አፍሪካ ቲቪ የተለያዩ መሰናዶች ወደ እናንተ ያደረሰ እንዲሁም ደግሞ ከአጋር ድርጅቶቻችን ጋርም ያሉ ፕሮግራሞች ወደ እናንተ ያደረሰ ይገኛል አሁን ደግሞ እየተከታተልን የምንገኘው የአርራህማን
ተጓዦች 2 አደራ ባዳማ ምን ይመስል ነበር ይያልን እየዳሰስን እንገኛለን እንግዲህ ነሽዳውን ተመልክተናል በጣም የሚያምር ድባብ አለው ግጥሞቹን ደግሞ አስቀድመን ምንድነው የሚመስሉት ሚለውን በወፍ በረር ኢሳም አንስቷል እንደዚሁ በኢሳም ሐበሻ እንደዚሁ በ724 የሶሻል ሚዲያ አማራጮች ላይ ወይንም ደግሞ ዩቲዩብ ላይ 724 ላይ ሚዲያ ላይ ቢገቡ እንደዚሁ ነሽዳዎችንም ማግኘት ይችላሉና መልሰው መላልሰው ቢሰሙት በደንብ ለማስተንተንም በጣም አመቺ ነውና ይሄን እንላለን ከዛ ባሻገር እንግዲህ ሼህ መሐመድ አልአንሲ እንግዲህ ያው ይታወቃሉ ብዙ ቦታዎችን ገብተው ነገሮችን ከስር ወደ ጥልቀት በመመልከት ሐሳቦችን ያነሳሉ ዳዋቸውን ያደርጋሉ እና አንዳንድ ዳዋዎች አሉ በባህሪያቸው እነዚሁ ለአስተምሮት ቁርአን ሐዲስ ተደርገው የሚሰጡ በጣም ይወደዳል ያው እንደዛ የሚሰጡ ዳዋዎችም ቀጥታ ተቀበላሉ አንዳንዶች ደግሞ በዛ ላይ ትንታኔዎችን ምልከታዎችን እንዴት መመልከት አለብን የሚል ሌላ አይነት ደግሞ አቅጣጫንም እንድንይዝ የሚያደርጉ ናቸውና እንዲህ ያሉ ዳዋዎች ደግሞ ያው በዚህ በአርራህማን ተጓዦች ፕሮግራሞች ላይ ወደፊት እንመለከታለን በመጀመሪያዎቹ በሁለት በሶስት ይያለ እንደዚህ አይነት ነገር ካየን ብዙ ተስፋዎች አሉን ብለን እናስባለን ሌሎች ፕሮግራሞችም ስላሉን እንደው ተደፍ እንላለን ምክንያቱም ፕሮግራሙ ብዙ ነው ሁሉንም ፕሮግራሞች ደግሞ ለተመልካቾች አድርሰን ነው ዛሬ የምንወጣው አዎ የአርራህማን ተጓዦች መድረክ እንግዲህ ያው የተወሰኑትን ክፍሎች ካሁን በፊትም ያያናቸው ነበር አይደለ በሶሻል ሚዲያ በመለም አማራጮች ተመልካቾችም አይተዋቸዋል ብለን እናስባለን አፍሪካ ቲቪም ጋር እንግዲህ ሲሰራ ራሱ ሸሪዓውን መጠበቅ መልኩ በተለይ እንግዲህ ነሽዳዎቹም ዳዋዎቹም ፊልሙም ቲያትሩም ስናነሳ ምናልባት እንግዲህ ስለ ፊልም ስለ ቲያትር በኋላ እናነሳለና ሁሉ ነገር እንግዲህ ሸሪዓውን መጠበቅ መልኩ ስለሆነም ነው አፍሪካ ቲቪም ኤዲቶሪያል ፖሊሲውም ይሄንን ስለሚያከብር ለዛም ነው አብረን እየሰራን ያለነውና ብዙ ፕሮግራሞች አሉ አሁን የምንቀጥላቸው ምናልባት አሁን ቀጣይ የምናየው ፕሮግራም ላይ ደግሞ ኦሮሞኛና ሱዳንኛም ተቀላቅሎ ይመጣልና ይሄ በራሱ በነገራችን ላይ ባህልን ከሆነ ባህል ጋር አቆራኝቶ ማሳየት መቻል ትልቅ ብቃት ነው ሁለተኛ ደግሞ ተቀባይነቱም ለአድማጩም በራሱ የሆነ ነገር ስለሚፈጠር ተቀባይነቱ በጣም ከፍ ይላልና ስለሱ ነገር እስኪ እናንሳ خير بسم الله يا شريعه يتاو خير ششتم ወደዛ ነው ወደ ሸሪዓ ነው የምትሸሽ አማራልኝ ብለህ ያልሆነ መስመርስ መጓት ቀደም ነው እንዳልኩ ሌባ ነው ሌባ ነው ሚንስ ከጠፋት ፍታህ ጥፋትን ትክክል ለማድረግ ወይ ጥፋትን ፍቃድ ልታወጣለት አትሞክር ይበቃል ላይ በቃ ዑለማ ፈትዋ መስጠት ይችላል ከዛ ውጭ መስራት ከቻልን ግን ምን አጨቃጨቀ የምፈልገው ማስተማር ነው መልእክት ማድረስ አላማው መልእክት ማድረስ ስለዚህ ጥንቃቄ ይፈልጋል ጥንቃቄ ሲፈልግ ምን ይሆናል መሰለህ አርትን አጠቃላይ ኪነ ጥበብን መስመሩን ስትሰጥ አጣው ብዙ ነው because በቀላሉ ሰው ውስጥ የመግባት አቅም አለው ምን ጣፍ ጠርዝ ላይ ምን አስቆመን ይቻሉ ኤሪያ ላይ መሄድ ይችላል ከዛ አንፃር ፊልምን ወደሚቻለው መንገድ ማምጣት ቲያትርን ወደሚቻለው መንገድ ማምጣት ነሽዳን እኛ ዚያሚን ያደረገንበት ዋናው ኮንሴፕት የጀማዓ ነገር ላይ ነው ቢዚ መሆን የምንፈልገው ነካ ብዙ ሆኖ ሲሰሩ ስሜት ይሰጣናል ያደግንበትም ነው አላማውም ደግሞ መልእክት ማስተላለፍ እንጂ ፖፑላሪቲ ፊሊንግ የለውም የአንድን ሰው የማግናን የዝነኝነት እዛ ቴስት ውስጥ አይደለም የምንፈልገው የአርራህማን ተጓዦች አንድ አጀንዳ አንድ መልእክት ይዛል መልእክቱን በተገቢው መንገድ ሰው ጋር እያዝናና ሳይሰላች 100 ሌክቸር ከሚሰጠው በላይ በ3 ሰዓት ውስጥ መልእክቱ ገብቶ አልቅሰህ የሚያስለቅሱ አስለቅሱ የሚያረካው አርክቶ መልእክቱ ገብቶ መሄድ ይሄ አርት ፓወር አላህ ከሰጠን ትልቅ ስጦታ ውስጥ አንዱ አርት ነው እኔ ደግሞ ቅድም እንዳልኩ ቀዶ አለብኝ ያጠፋነውን ያክል ባይሆንም ሐያታችን እስካለ ድረስ የሆነች ነገር ማድረግ አለበት ያጠፋነው ብዙ ነው እቺ ደግሞ ትንሽ ነች እኛ የጀመርነው ሆነ እንጂ ግጥኛ ነኝ አንጨርሰው አላህ ለኸይር መጀመር ምክንያት ያደርገን በዚህ አይነት መንገድ ቅድም ያልከው ሶማሌኛው ዋናው ኦሮምኛው ከሱዳንኛው ዲን ደስ የሚለው እኮ ነው ታጽፍ ዓለም ይምጣ
خلاص እንደ ያረጋል መልእክቱ ቁርአን ነው መልእክቱ ሐዲስ ነው መልእክቱ ሸሪዓ ነው ከየትም ጥግ ብትመጣ ማሰር ያለህ የሱዳንና የኦሮሞኛ የትግርኛና እንግሊዘኛ መሆኑ አይደለም ጉዳዩ መልእክት ላይ ነው ቢዚ ምን ሆነው መልእክቱ እንዴት ጣፍጦ ሰው ጋር ይድረስ እና ጣፍጥ ብለን አናበላሽ ሳይጣፍጥ 100 ዓመት ይቀር እና ጣፍጥ ብለን አናበላሽም እዛ ደግሞ ዑለማ መድረካችን ላይ ያለ ሼኾች አሉ እነሱን ሐሳብ እንወስዳል እኛ ማረልን ብለን የሰራነው ነገር ከሸሪዓ አንፃር ጥፋት መስሎ ከተገኘ ለመጣላ አትሰሰት ድካማ አይሰማ አማረልኝ ብለህ የሰራው ነገር አንተ ባላየው እይታ ባንተ ዕውቀት ማነስ ስተቱ ነው ከተገኘ በዚህ ረባዛው ከዛ አንፃር የማስተሳሰር አቅሙ ትልቅ ነው ብዬ አምናለሁ ወጣቶቹን ህፃናቶችን ሞር ህፃናቶችን ሊይዛቸው በሚችል የፈሳድ ወይም የፈሳድ ዓለም የነን ሙስሊሙ ወይም የክፍሮት ኃይላት በሚያረጉት ጁህድ መጠልክ እንኳን ባይሆን እሱ የተደረጀ ነው እሱን ያደነቁ አይደል ለዛ የሚመጥን ነገር ግን የኛን ነገር መስራት ያስፈልጋል ከሰራን ደግሞ እንበልጣለን ሚሊየን ቢሆኑም አንድ ሆነ አላህን እስኪያስክ ስነቴንክ ምንም ነው الرحمن ተጓዦች ስንመጣ አፍሪካ ቲቪን ስንመርጥ الرحمن ተጓዦች እንስራ ብለን ስንነሳ አጠገቤ ሚስቴ ብቻ ነበረች መድረኩ ላይ ታያዋለ 200 300 ሰው 100 ሰው በላይ በአንድ መድረክ ላይ ያሰባስበህ ማምጣት ማይቻል ይመስል ነገር አለ እንደ ሀገር እንደዚህ ቱር የሚያደርግ ፊልምን ቲያትርን ዚያሚንን በጀማ ኳየርን ባንድ አይነት አልባሳት እንደ ሀገር የለም በዚህ ሰዓት የትኛው ሀገራዊ ፕሮግራም ነው እንዲህ አይነት ነገር ያለው እንደ ሀገር ለሌላ ዓላማም ቢሆን እሱን ግን ለኢስላም ስንሰራው የማይደክመን ኢስላም ስለሆነ ብቻ ለብዙ ሰዎች ህይወት እንዲሆን እንፈልጋለን መስመሩን ጠብቆ መሄድ እንደሚቻል ማሳየት እንፈልጋለን መንገዱ ገር በገር ላይሆን ይችላል ብዙ እንቅፋቶች ሊኖሩ ይችላል ብዙ መሰናጣጠቅም መልከምም ሊኖር ይችላል ነገር ግን ኢስላም ስለሆነ ኢንሻአላህ እንደክም ያላህ ገዛኛ ጋር ስለሆነ ይሄው ነው ሐሳቡ ሐቢቢ ግሩም ነው በጣም እንግዲህ መድረኩ ላይ ደግሞ ይሄ ነሺዳ ሱዳንኛው እንደዚሁ ከኦሮምኛው ጋር ሲቀዳጅ ምን መልክ አለው የሚለውንም ነገር ደግሞ ማየት ይተበቅብናል ከዛ ባሻገር ደግሞ ኡስታዝ መስዑድ ኑራ እንደዚሁ ደግሞ መድረኩ ላይ የሚገርም ፕሮግራም ያቀርባሉና ወደ ኋላ እንመለስበታለን እሱን ተመልክተን እንደዚሁ ተመልሰን ብንመጣ የተሻለ ነው ተመልካቾቻችን የ1444ኛው ዓመተ ሂጅሪያ የኢድ አልፍጥር በዓል ነው እየተከታተላችሁ የምትገኙት የአርራህማን ተጓዦች መድረክ 2 አድራ ባዳማ ምን ይመስል ነበር እያልን ፕሮግራሞችን አንጓባንጓ ያነሳን እየተነተንን እንደዚሁ አዝናኝ ፕሮግራሞችን ከመድረክ ወደ እናንተ ያደረስን እንገኛለን አሁንም አብሮነታችሁ ከአፍሪካ ቲቪ ጋር ከኛ ጋር ይሁን መልካም በዓል ይሁንላችሁ ፕሮግራሞችን እንከታተል ተመልሰን እንገናኝ بسم الله الرحمن الرحيم الحمد لله الذي أنعم علينا بنعمة الإسلام والسلام وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وأصحابه والتابعين لهم بإحسان إلى يوم الدين وسلم تسليمًا كثيرا أما بعد أيها الحضور الكرام السلام عليكم ورحمة الله وبركاته بمجمرة إن شاء الله سبات هيارات مرحبا بكم من نلاجوالن عند أدامة كتما دعاتوچنا نواريوچ انكان ምርጫችሁን ወደ አዳማ ከተማ አዳማ የምትመች ከተማ የተባለችውን ምርጫ አድርጋችሁ እንኳን መጣችሁ እንላችኋለን ነምኒ አዳማ ዳቤ ነዳማ ያኒ ከኢራመን ጉዶን ዱበተኒቲ በገነጋሃኑ ዱፍተኒ ወሪ ቶርበ ዲቅደሚ ለማ እስኒንጅን ከነቲ አን ሱዳን አላሁ አክበር ከዚህ በኋላ ኢንሻአላህ ብዙ ሰዓት የለኝም ተላላቅ ዱዓቶች ኢንተርናሽናሎች አሉ ያው ድንጋይም ትንሹን ነው ቀድሚያ የሚወረወረው ከሚል አንፃር ነው መድረክ መሪዎች ወርወር ሊያደርጉኝ የፈለጉት እንጂ በጣም ታዋቂ የሆኑ ዱዓቶቻችን በመሃላችን አሉ ጠቅለል ባለ መልክ እንግዲህ አማናን የያዘ ነው የመጣው ርዕስ
እኔም አንድ 3 ነጥቦችን አንስቼ ኢንሻአላህ ወንዶች ወደፊት አማራጫችሁን አድርጉ። የሆነ ጊዜ ነው አንድ ሰው ትንሽ አረብኛ ይችላል፣ ብዙ ግን ተፍሲሩን ለብ ነው። መጣና ሰፈል አወልን ይዞ ተቀመጠ። ፍለፊት ላይ ያሉ ኢማም ቁርአንን እየቀሩ ነበር። እንዲሁ ቁጭ ብለው ቁርአንን እየቀሩ ምንድነው ያሉት? በሚቀራበት ሰዓት አለም ኑህሊኪል አወሊን የሚለውን ቀሩ። እንዴት ተረጎመ? ፍለፊት ላይ ነበረ። መጀመሪያ ላይ ያሉትን እናጠፋቸዋለን ወረዱ ረረታ አንድ ምጥማጥ ኢሳን በለስና ወንጀሉ ገለት ሂከተ ኡፉማ አሃ ጀሪቱን ነገላፈቱ ሄዲ ሊያጠፉኝ ነው እንዳለና ወደ ሁለተኛው ሰፍ መለስ አለ። መለስ ሲል ثم نتبعهم الآخرين ቀጠለ ኡስታዝ። ቀጥሎ ያሉትንም ጉዳቸው ይወጣል ወደሚል ሄደ። ሆነም ኢመደበርሲና አለ ሂንድ ኦፍነት ይገመስ አጋጣሚ ሆኖ ደግሞ ስሙ ሙጅሪም ነው። ሁለተኛው ላይም ይመታኛል የሚለው ነገር ስላሰበ ሄዳለና መጨረሻ መስጊድ በር ላይ ተቀመጠ። كذلك نفعل بالمجرمين ጀናን ያ ማኑማ ሄዳቴነት በቃልሽ ጄቱም ኮቤ ግሬ አውጪኝ ብሎ ሩጫውን ጀመረ አሉ። እና እቺ ማነቃቂያ ናት። ዳዕዋ ላይ ወደ ፍለፊት ነው መቀመጥ የሚያስፈልገው። ያው አባቶች ተቀምጧል፣ ቦታን ይዟል። እኔ የምለው ነገር ኢንሻአላህ ያው ቀድም እንደተነሳው አቀዶም የተነሱ 7 የሚለውም 24 የሚለውን ትርጉሙን በደንብ ነግሮናል። በተለይ ከቋንቋ ጋር ተያይዞም ቋንቋ አስፈላጊ ነው። ወደ ራሴ ርዕስ ልግባና መጨረሻ ላይ ብዬ ሄዳለሁ። አኒሶን ይጅሩ ዓለም አንድ ሙስሊም ከሱ ላይ ሊንጸባረቅ የሚገባው 3 ዋና ነገራቶች አይቀሬ ያለው ነው። ዋሰዲ ከነማ ከመራዩ አፉን ቀምኔ ዋንሰን እስኒ እንጀዳ እኒ ተኮፋ አየኩነ ሰሊም አልዓቂዳ ሙስሊም የሆነ ሰው ሪጃላን ወኒሳአን ሲጋራን ወኪባራን አቂዳው የተስተካከለ አካል ሆኖ መገኘት ይገደል። አማራጭ ያለው ነገር አቂዳ ማለት ማ ይصدقه العبد ويدين به አንድ አካል እምነቴ ነው ብሎ በቀልቡ ላይ የሚቋጥር ነገር ነው አቂዳ ተብሎ የሚጠራው ማለት ነው። ይሄ አቂዳ ይሄ ተውሂድ ሁሉም ሰው አቂዳ አለው። አቂዳ ሰሂሃ ወአቂዳ ባጢላ ትክክለኛ እምነትና ትክክለኛ ያልሆነ እምነት ብለን ማስቀመጥ እንችላለን። ለዚህ አልহামዱሊላህ እኛ ቁርአን ሐዲስን የያዘ ትክክለኛ መንሃጅን የያዘ ትክክለኛ አቂዳ ትክክለኛ መስመር ላይ ነው ያለው ተብሎ ይፈረጃል። ለዚህ ይሄ አቂዳ ነብያቶች ቅድሚያ ዚች ምድር ላይ በሚላኩበት ሰዓት የተላኩበት ዋና አማና ነው። አቂዳ አማና ነው። አቂዳን አማና ለዚህ ሁሉም ወደ ህዝቦቻቸው ሲመጡ ምንድነው ያሉት? ያ ቀውም ዕቡዱላህ ማለኩም ሚን ኢላሂን ገይሩ ህዝቦች ሆይ አላህን አምልኩ ከአላህ ውጪ በሐቅ የሚመለክ የለም የሚል ትግላቸው ይሄ ነበር። ረቢ ተኮቾምሳ ሐቃን ገበረማ ረቢ ተኮመለ እንጅሩ አንጀሩ ከነበርሲሱ በርሲስ ኢስራኒ ይሄ ከሌላ ቦታ የመጣ አይደለም። ዝም ብሎ ማህበረሰባችንን ለመሸወድ ከቀይ ኪታብ ነጭ ኪታብ ቢጫ ኪታብ ምናምን ተብሎ አዲስ የመጣ የለም። ሱረቱል ፋቲሃ ከዛሬ 1440 ምን 43 በፊት የወረደ የቁርአን አያት ነው። ተውሂድ እዛ ውስጥ ነው ያለቀው። ሶስቱም የተውሂድ ዘርፎች ተውሂዱል ኡሉሂያ፣ ተውሂዱል ሩቡቢያ፣ ተውሂዱል ኡሉሂያ፣ ተውሂዱል አስማኢ ወሲፋት መርቱ ፋቲሃ መከዘት ዱመት ምስኪን ንኪያ ለፈዲ ተከዋን ተውሂድ ወን ጀራንኩም በከቢራቲ في አሜዱ ፈ ሀራ ወይ ዱፈ ጎዳታ ሱንዱቢን አከሲሚ ተውሂድ አዲስ አይደለም። ለዚህ አላህ ስለ ተውሂድ ሩቡቢያ አልহামዱሊላህ ረቢል ዓለሚን هذا توحيد الربوبيه فارون كربي عالم مرؤومت عالم الملائكه وعالم الانس وعالم الجن ويتقل عالم بيبالون يفطر ياسገኘ ጌታ ነው። توحيد الربوبيه ማለት افراد الله بافعاله اللهم በስራው ብቸኛ ማድረግ ነው። ሰሚ ከኡሜ ደቺ ከኡሜ ሰማይን ምድሩን እኛን የፈጠረ ብለን ብቸኛ ማድረግ ነው። ይሄ ሱረቱል ፋቲሃ ውስጥ አለ። ሁለተኛው ተውሂዱል ኡሉሂያ ነው። ተውሂዱል ኡሉሂያ ማለት ኢፍራዱላህ ሱብሓነሁ ወተዓላ بجميع انواع العباده ችርቻሮ ሳናስገባበት አላህ የሚመለክባቸውን አምልኮቶችን ሁሉ ለአላህ ማድረግ ነው። ልክ አላህ በቁርአን እንደተናገረ ያ አዩሃ الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون ብሎ አላህ በቁርአን እንደተናገረ በዛ መልክ አምልኮትን ሁሉ ለአላህ ማድረግ
ሁለተኛው የተውሂድ ዘርፍ ነብያቶችም የተላኩበት ትልቁ ተውሂድ ሩቡብያ ማግቢያ ናት ወደ መስመር ማግቢያ ናት እንጂ ትልቁ እንትን አይደለም ለዚህ ተውሂድ الالوهية ነው ትልቁ ለዚህ ነው አላህ ምን አላቸው ለነብያቶች ተውሂድን በዚህ መልክ ማስተማራቸው ዋጅብ መሆኑን ከነገራቸው በኋላ الله سبحانه وتعالى ሁሉንም ነብያቶች ወለቀድ بعثنا في كل امه رسولا ان اعبدوا الله واجتنبوا الطاغوت ይሄ ነው ከዛስ አችቦዶ ብዙ ነብያቶችን ስማቸውን ጠቀሰና የተውሂድ ተቃራኒን ደሞ ሽርክን ነብያቶችን ነው አላህ ያስጠነቀቀው ወለው አሽረኩ ብዙ ነብያቶችን ስማቸውን ጠቅሶ ወለው አሽረኩ ለሐቢත عنهم ما كانوا يعملون እነዚህ ነብያቶች በኔ ቢያጋሩ ስራቸው ሁሉ ይጠፋል በማለት አላህ ይናገራል ነብዩንም ቀጥታ ነብዩን ለኢን አሽረክተ لا يحبطن عملك ولا تكونن من الخاسرين በኔ የምታጋራ ከሆነ ስራ ይጠፋል ከከሰሩ ሰዎች ትመደባለህ በማለት አላህ ነብያችንን ቀጥታ ይናገራል አንዳንድ ሰው ምን ይላል እንዴ ምን አይነት ነገር ነው ለቁረይሾች የወረደ ቁርአን አያት በእኛ ላይ ይቀራሉ እንዴ በመዲና ላይ የወረደ ሙናፊቆች ላይ የወረደ ቁርአን አያት ያዙ ሊቀቁኝ ይላል እንደዛ አይነት ጫወታ የለም ረቢ ረሱላ ወፈገኖ ተህዚር ረሱላ ጎዱን ተህዚሩ ለኡመቲ ያወሪ ተፍሲራ ነብዩ በአላህ ያጋራሉ ተብሎ ተዘግቶ ሳይሆን ህዝባቸውን ለማስጠንቀቅ ነው አላህ ኡመተ ኢሳኒ ረቢን ኢራ አርግተኒ በቀቺ ሱዳፍ ካና ጀዳጃን አታ ኡመቴ ወርኬን ወራቢዮ ባህረባረለ በዚህም ቀጥበሪ አብሬቲ በዚህም አንይ ዳንይ እነሱን መንካት አይደለም እነሱን እንደ አምላክ የሚነኩ የሚያደርጉ አካሎችን ላኪን ትክክል አይደላችሁ ማለት መብታችን ነው ድርቀመ ረቢ ኑረካ ከናፍ ከገበረ ነቢ ጅብሪል አይደለም ነብዩ መሐመድ አይደለም ኑር ሁሴን አይደለም አብሬቲ አይደለም ቀጥበሪ አይደለም አንይ አይደለም ዳንይ አይደለም ሁሉም የአላህ ባሪያዎች ናቸው አላህ ሊያመልኩ የተፈጠሩ እንጂ ሊመለኩ የተፈጠሩ ቡድኖች አይደሉም ሁሉንም አላህ وما خلقت الجن والانس الا ليعبدون የሰው ልጆችንም አጋንንቶችንም የፈጠርኩት እኔን እንዲያመልኩ ብቻና ብቻ ነው ይላል አላህ ጩፈ ኢልመነማ ከኡሜ ፈነቆፈ ሀገበረኒ ፊጃ ሃተ ወርኬነ ማል ጃንሴት እንተና ተታወኒ ወርኩን እንጀዳ እነ ሳይድ አረብ ይላሉ ሌላ ቦታ ያለውን ሚያቆትን ማለት ነው እኛ ደግሞ በበኩላችን ያለውን እንላለን ወርኬነ ማል ጃንሴተን ሻሚን ኢብሮ ወራ ከሼካ ከነለ ከፉረን ባፈነ ካከና ኢስኒ ከነለ ወይም ማሪጋን አፋቸውን ነው ያዙት ማልጃኒን አገፈነ ሼኩለ አገፈነ በኩለ حافظ القرآن تاي فني هدو بكل إرانا فني غري كرا إني ديمول إرانا فني غري كرا إني ديمول يعني شيء تجيكات paralyze تاي بكا هكا فده شيء كله جانين كلال هكا شعبيهم بحربالي نما براتي متي شيء تجمعنا من يسوي جديمه يسقوا بكا أبيو بحربالي يعني شيء نكاتا لقام أفاني تلقاني دبتون دندو ليلة تجمعري حج سديهما أول مكما لما سوان آجنا سديسو سكينة أجنا شامين بيتا نسين سكينة ها سكينة ملستنيار إسين كراروبي كنا جرتي نمني قدتي كدنده تلقو نشالا إزي مكانو توقف مقولو إساني تبوها بركتن توقف مقولو إساني ها بركة ما جمرا حج مكانو ሁለተኛ ኑር ሁሴን ሐቂቃ ነው እኮ በረሽ አሚን አከና በር ጠዋፍ በከጠዋፍኒ ትጎር አሙጅራ አከ ዘምዘማቲት በከቂቀተኒ ዱገንቱ ጅራ ጀዋራ ጀዳኒ በከብዬ ሐራኒቲን ኛ አርግተኒ ኛተንቱ ጅራ አከሲት ዋን ሲላ ሐጂን ቀብዱ ተርቲበ ቀብዱ ጉቱ ኢሳ ኢራ አግለቢያ ፐርሰንት 70 አችቲን ቀባጃ ሁኒጋ ረቢ ወሊ ወልነማ ጠብሲሳ ወራ አከና ከነ ላኪሰኒ ሚቲ ጥቆ አየሪን ተከለ ይዱ ተተርተ ተከ ወሪ ሞቱማ ከጀዱ ኑር ሁሴን ረቢ ጀዳ አርጊተኒ ኢሳን ዋኒ ጎዳቲ ኢሳኒ ቡላ ኢባዳ ኢሳኒ ጎዳ ሶንታይኒ ቢዚቲዳ ፈረንጆን ያዱፈኒ ፈረንጆች ይምጡ ዶላር ይግባ ቦታው ይታይ የቢዚት ቦታ ይሁን ነው እንጂ ወር ጀሪማል የትበር ገዳን ደቢት የጀተበር ኢላላማ ፉታ ከነንት ቆረታ ጅርቲ ዮ ኦቦ ሽመልስ ፋፍ ዮ አርጊተኒ ሞቱማን ከና ኦቦ አብይ ፋዋን ሸከና ሁሴን ከነ ዱበተን አብዮ ባህረባለ ረቡመት ወልፉ ደጀቲ በረቦ ዱቢና ከሲሚቲ ኡመኒ ዋን ቢዚቲ ዋን አርጊተኒ ኢቅቲሳዳ ዋን ጉድን ነብያ ዋን ሚሶማ ዋን በዳዲናቲ ወን ጀሪ ሐሰመለ ዋን አብዮ ባህረባለ ገበራ ጀሩፍ ከሳን ቀበኒ ዮ ከቀባተን ታታ ያዱፈኒ ወሊና ሶፍና ረኮን እንጅሩ ረጋ ወልት ፊደና የቹ ከናፍ ሐላ ከነ ከከበረም ተኮች ረቢ ሁለተኛ አላበዛም
አንድ ሙስሊም ሊሆን የሚገባው አየኩነ ሰሂህ አልዒባዳ ኢባዳው ጤነኛ መሆን አለበት። ዝም ብሎ በተለምዶ የሚሰራ ኢባዳ የለም። በግምት የሚሰራ ኢባዳ የለም። አላህ ነቢዩን የመጀመሪያ የቁርአን አየት ኢቅራ ነው ቅራ ነው። ወቁል ረቢ ዚድኒ ዒልማን ነው። ያ ረቢ እውቀትን ጨምረኝ ቀረይ ዱብስ ያ ረቢ ቤኩም ሰናዳ በል ቁል ሀል የስተዊ الذين يعلمون والذين لا يعلمون انما يتذكر اولو الالباب በእውቀት ነው የሚሰራ ኢባዳ የሚሰራው። ለዚህ ነው በግምት የሚሰራ ኢባዳ አደጋ ነው። ለዚህ ነው ሁለት ሰዎች ናቸው ሁለቱም ቅድም እንዳልነው በመስማት ነው እንጂ አልቀሩም። አንደኛው ተነሳና ወደ ሰላት እንደገባ አላሁ አክበር ብሎ ገባ ኢትሰነ ሰላተት ሰነማል ጀደ التحيات لله الصلوات ዳበቱ ማንጀል ከበራ ሻሚን التحيات لله ጀደ ኩን ሙአፎጅራ ሌላው ጓደኛ ካጠገቡ ነው ያለው ጀደ ዋን ሲላታ አኒ ቀራታ ቀራን ዳበተ ቀራተ ወይ ታቲቴ ዋና ተቀራቱ ረቢና አርጊሲሱ ጀደን ኩንሞ አው ተቁጭ ተብሎ የሚቀራውን ቆመህ ቀርታል ስትቀመጥ የምትቀራውን ነገር አላህ ያሳየኛል። ለዚህ ግምት ኢባዳ ኪሳራ ነው። ሰላቱ ተቀባይነት አይኖረው በነሻጣ የሚሆን ነገር የለም። ለዚህ ኢባዳን አውቀን ነው አላህ ኢባዳ ምን አማና ነው። ኢባዳ አማና ነው። ተውሂድ አማና ነው። ሰላት አማና ነው። ጾም አማና ነው። ሐጅ አማና ነው። ዘካት አማና ነው። ኩሉ العباده አጠቃላይ አላህ አድርጉ ያላቸው ኢባዳዎች ሁሉ አማና ነው። ራቁት ብሎ አላህ የተናገረው ነገር ሁሉ አማና ነው። ወረከነ ኤገቱ ረቢ አታይሱ የመጨረሻው አንድ ያው ብዙ ባህሪዎች ማንሳት ይቻላል። አየኩነ ቃዲር አልከስ ሙእሚን የሆነ ሰው ራሱን የሚችል ሰው ሆኖ መገኘት አለበት። ነም ኡፍደንዳ ነመነመትን ሀጀም ኡፍደንዳ አላህ ስለከስብ በጁምዓ ቀን ነው እኮ فاذا قضيت الصلاه فانتشروا في الارض وابتغوا من فضل الله ጁምዓው ካለቀ ወጡ ተበተኑ ርዝቃችሁን ፈልጉ ነው ያል። እንደ እስላም ስራ የሚከለከልበት እለት የለም። ጉያን ደላን ከለት ይደገሙ እንጂ ዲኒን እስላማ ዲኒ ደላጋት የስራ እምነት ነው። ለዚህ ስራ ላይ መበረታታት መጠንከር። ችግራችን ግን ምንድነው? ነጋዴ ከሆነ ሌላ ወደ ኪታብ ወደ ቂርአት ወደ እምነትን የመማርን እድሉ ጠባብ ነው የማይቻል ይመስለዋል። ሼክ የሆነ ደግሞ መነገድ የተከለከለ ይመስለዋል። አንድ ታሪክ ልንገራችሁ እዚህ ላይ መጨረሻ አንድ ሰው ነው ነሞሂቲ ኡፌ እንደዚህ ሰው ተሰብስቦ ለሙሐደራ በተሰበሰበበት ትልቅ መስጊድ ውስጥ መጣና አለባበሱ ሄይአው ይሄን ሃል እንትንን አልጠበቀም። ፎርሚን ቶሌ ነመከነ ከባዲያህም ቤተኒ ጋቢ መላፋ ሱሪ መላፍቱ ጀለቢ መላፋ ከጡሪን ኢራሙላቱ ማል ከነጎዳቴቱ መሜዋ ረቢው መላፉ መነጀላ ጨቀስ ጀቲ ለፋከ መጋላ ከነ ኡፌ ኦልከኤ السلام عليكم ورحمة الله وبركاته جين سلام تقرأ سيقرأ ياو سو بالدربا له إيه سويه مجرشا بر متأيقوا يقرم منا فورمي مان جتيبات فرق عليك بري قافتاتي ملي أكاس ما تلالتت فورمي مان امتي بري قافتو نسانه ولو مجرشا بر متأيقوا يقرم هتاك أكسون نوتا أيا النيد نمني مرتو أكاس ما قوقو إيه والتتاكسي جلايا ليلا جزي أجرم هم من ناقر سو بوزو سو يكتاتلا يمي شوكلونم ተመስጦ የሚያዳምጠውንም ያያል። አየና ችግሩን በሌላ ጊዜ አየሩን ቀይሮ አለባበሱን ፈታ ዘና አድርገው ረጠብ ያለ ቦርሳ ይዞ ዘመናዊ ሪሞና ቪኤት ይዞ ጨች ብሎ በቦታው ይመለስልሳል። ገና ወይቱ መሁላ በልበላወኒ ጋይ ዘበኛ ራጀል ቀበ ይግቡ ጋሽዬ በሩን ሁለቱንም እንክፈት እንደ ወይስ አንዱን ብቻ ነው የምንከፍተው? ጀጁት ዘልጋ ኢስቲቅባሉ ገና ከመኪናው ኢስቲቅባሉ ከባድ ሆነ። ኦሴነን ወርኬስ ደለጉለ ሴና ሼኮቶ ኮቤ ይራፉራ ጫማ አስቀምጡላቸው የመኪና ማቆማውንም አስተካክሉላቸው ሁሉ ፈንሸይን ገቡ። ዳዕዋ ለማድረግ ተነሱ። ባለፈ ሀታን ሰላምታም ደካማ ነበረ። ሰላምታም አንደ ቢሳን ላፋቱሪ ሀረሆ ኢሳን السلام عليكم جنان وعليكم السلام ورحمة الله وبركاته اتشي وانسلا قبن قوتو تقديسن قالوا يالون سلامتا ከዛ የሆነ ንግግር ተናገሩ። ይህ ዓሊም ወመል ዒልሙ ዱነ አልማሊ ኢላ ተዘሉላል እውቀት እቺ ቢዝነስ አብራ ካለለች ታዋርዳለች አለ። ባለፈ አዋረዳችሁ ሌላ ነገር ተካኝቶ አይደለም አካሄዴና አመጣጤ ነው። ወመል ዒልሙ ዱነ አልማሊ ኢላ ተዘሉላል ወመዲኑ ዱነ አልዕልሚ ኢላ ተሸቡሃ አንድን እምነት ያለ እውቀት ይዣለሁ ማለትም ከያዙ ሰዎች መመሳሰል ነው እንጂ የእምነት ባለቤት መሆን አይደለም ማለት ኩረጃ ነው። ኩረጃ ደግሞ አያዋጣም። ላለኒቱ ምንም ወጂ
ደሙ መለ አባ አመንቲ ሰኒ ህንታኔ ጃን ለዚህ ነው አንድ ዓለም ሼክ አህመድ ይባላሉ አላያቸውም በዚህ ዘመን ባሌ ናቸው ምን አሉ መሰላችሁ ብዙን ጊዜ እኛ ማህበረሰብ ያዘው ተውሂድ ሳይሆን ተውሂድ የሚለውን ነው ያዘው አሉ ሻሚና ማሪፍ ይኩን አቀም ተውሂድ ዲሲ ቢራኩቲ ቀራይ መለ ወር አከሉ ማለ ፈዲተ ወረ ተውሂዳት የደማለ ዱቢን አቺሚቲ ይጀ ለዚህ ወመዲኑ ዱነ العلم الا تشبه እምነት ያለ ዕውቀት መመሳሰል ነው የሚሆነው ባለቤት መሆን አይቻልም እና ምን ይደረግ فكن حافظا للعلم والمال جميعا ዕውቀቱንም በዚህ ስራውንም በዚህ ኢኮኖሚውንም በዚህ ሰብሰብ አድርጋችሁ ያዙ فدونهما الانسان اعمى وارزل ሁለቱን አንድ ላይ ካጣ እውር ማንም ዞር ብሎ የማይመለከተው አካል ይሆናል ብሎ ነው ያስቀመጡት ሁሉንም አላህ ይሰብስብልን ጨርሻለሁ በቋንቋው ላይ አንድ ነገር ብዬ አቆማለሁ መድረክ መሪም ወደዚህ ያየነው ሰገሌ ኤኑ ቋንቋ ይረትል ቋንቋዎችን ማወቅ ኒዕማ ነው والله በዚሁ ሳምንት ውስጥ ከሚገርማችሁ ወደ ጂንካ ደቡብ ኦሞ ዞን ከነ ሼክ ጁነይድ ጋር ከነ ሼክ አብደላ ኢድሪስ ጋር ከነ ኡስታዝ ነጃና ሼክ መሐሙድ ጋር እንዲሁም ደግሞ ባለ ካሜራ ነጃ የሚባለው ወንድማችን ጋር ሄደን ነበር ምን ተከሰተ ይሄ እዚህ የምናወራው አማርኛ አማሪፍ ከነ ካሲ ኩን ሻሚል ብሮ ሀባ መንሱር ታያች ገና namni አማሪ ፈጫ ዳጋው እንጂሩ namni ኦሮሚ ፈጫ ቀሱ እንጂሩ ኦሮምኛ የሚናገር የለም ከዛ ምን ተደረገ አራት ሰው እኔ ሼህ አብደላ ወይ ሼህ ጁነይድ በኦሮምኛ እናገራሉ እኔ በአማርኛ እናገራለሁ ይሄ በሐመረኛ ይናገራል ያኛው ደግሞ በሌላው ቋንቋ አራት ሰዎች ቆሞ ዳዋ ያደርጋሉ በአንድ ሰዓት ማለት ነው ቋንቋውን ብናቅስ ወንነ መሰመረ ደረደሩ እንጂሩ ተቆመቱ ነው ቢራንጋ ለዚህ ቋንቋ ወሳኝ ነው ወኒ ቤ ለቆኒ እንደምን ቤኩና ማቢራ ባሩም ሲጋ ዋንጉዶ ለዚህ ጨርሻለሁ አንዱ ነው ወደ ሳዑዲ አረቢያ ሄደ ብዙ ቋንቋ አይችልም አረብኛ ሄደና ገራን ኩና መንዲሱ ከዋያቲ ሳዑዲ ሄዳል አንተ መሸይት ኢለ السعوديه لا تحتاج الى الطعام እንጃም ደም አችትለኛ አትማ ይሰበር ባቂሰ ጀናኒ ኛታ በርባዲ አፋን እንቤኩ hinda qemana nyaata fundura ምግብ ቤት ፍለፊት ሄደና ዋኒ ገዲጋል ቸንጅራ በ መራ ፎርሚን እንገላቢ አከነ ጀዴ መኑ ኛታ ዱረ ዳባቴ ጀናን ሆቴል ውስጥ የሚሰራው ማፊሽ አለው ማፊሽ የለም ከላም ሱቅ ነው የለም ነው ኢኒ ዋን አከሽሮቲፍ ድንቻ ከነ ሰየቲ ማፊሹን አንጣልን ችግር የለውም ማለት አው ችግር ይስማማኛል ማፊሹ ምንም ችግር የለውም ማለት እዚህ ቋንቋ ይጠቅማል የመጨረሻ ሰበሪ ጉርባ የመጨረሻ አንድ ሰው ነው ደግሞ በጣም ነሽጥ ነው حرام ለመሄድ መካ ለመሄድ ያለው ጉጉት ከባድ ነው አላህ አሳካለትና ረብ ኢሳሚ ጀሴ حرام አዳቂ ሐጅ ይፍዳቂ ዳይናኒ ሀጋጋ ፈጉያ አረፋን ዱፉቲ ህኛዱ ህንዱጉ ያረፋ ቀን እስከሚደርስ ድረስ አልበላም አልጠጣም ብሎ በራሱ ላይ ነሽጦ ይወስናል ያረፋ ቀን ረጅም ነው ቀኑ ያረፋ ቀን ከመድረሱ በፊት ረሃብ ጣለውና ፌንት ነቀለ ህንኩፍ የጋገበ የመሰን ፉዳኒ ሆስፒታል አመጡት ከዛ የመታገሻ ነገር ሰጡትና ትንሽ ከተኛበት ቦታ ነቃ ሲነቃ የፊሊፒን የሴቶች ዶክተሮች ምን የመሳሰሉ ፊታቸው ሁራይን የመሰሉ እዛ ፍለፊት ይታያሉ እንዴ መጥቶ እንዲ ሰልፍ ሲቆሙ በተራ ግቡ አላቸው ሁራይን መስሎታል እኮ ተራ ደበሬ ዳንሰና ወሊረቲሮ ተኮና እንጀኪ ላጀንጃ ሻሚኒ ብሎ ቃልችሞ ከመቃያሙ ይሄ ስም የሚጠራው ስምህ ማን ነው ብሎ ጠየቀው ዱንያ ላይ በነበርኩ ጊዜ አብደላ ይሉኛል አሁን የፈለጋችሁትን በሉ አለ ካጠፋው እንግዲህ ዑለማዎች አውፉ በሉኝ ወቢላሂ ተውፊቅ ሰላም አለይኩም ወራህመቱላሂ ወበረካቱ بنبينا طه
بنبينا طه جودي يا خالق الوجود ندعوك في السجود الحقنا بالجدود ونقف على الهدود يا ليالي الساد عودي بنبينا طه جودي يا ليالي الساد عودي بنبينا طه جودي فلنغتنم بشمسنا بنورها لناسنا مرتبة المجد بها فلنغتنم بشمسنا بنورها لناسنا مرتبة المجد بها نفسي مالي انت فورا السنوفا